አሪፍ ጊታሪስት ነኝ ብዬ ለመናገር አልፈራም። ቸርች ውስጥ ነደከው ማለት ነው ማለት ይቻላል። በመንፈሳዊ መዝሙር ስራ ውስጥ ነበርኩኝ። ጃኖ ባንድ ለምን አልቀጠለም? አንድ ልጅነት፣ ሁለት የግል ኢጎ። ጊታር ማን የሰጠኝ? የመጀመሪያ ኤሌክትሪክ ጊታር የሰጠኝ ኤልያስ መልካ። ምን ተሰማ? ምን ስንት ሰዓትስ ጊታሯን ተጫወትካት? ክቡራትና ክቡራን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው የሙዚቃ አቀናባሪና የሊድ ጊታር ተጫዋች የሆነውን ሚካኤል ኃይሉ በቅጽል ስሙ ደግሞ ሚኪጃ ነው። ደህና ነህ? እግዚአብሔር ይመስገን። ስለመጣህና እንግዳችን ስለሆንክ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው ሙዚቀኛም ስለሆንክ የሙዚቃ ህይወት ውስጥ ስላለ ብዙ ቦታ ስለ ባዮግራፊ ነካክተዋልና የተወለድክ አደክ ብዬ አላደርቅህም። አይ ቲንክ አይደል? እንደ መጀመሪያ ስራ ምን ነበረ? እንግዲህ በሁለት ፌዝ አለው። እኔ በመንፈሳዊ መዝሙር ስራ ውስጥ ነበርኩኝ። ከዛ በኋላ ደግሞ በዓለማዊ ሳይድ ደግሞ መጣሁኝ ማለት ነው። በመንፈሳዊ በኩል ከመጣው I can't even remember ማስታወስ አልችልም። ትንሽ ይከብደኛል። በዓለማዊ በኩል ግን ስመጣ ግን I think ከህዝብ ጋር ያስተዋወቀኝ ስራ ከሚካኤል በላይነህ ጋር የሰራሁት ትዝታ የሚለው አንዲት ሲንግል ትራክ ሰርተን እያለ መጣና በአልበም ደግሞ ከቴዲ አፍሮ ጋር የሰራሁት ስራ ጥቁር ሰው። ጥቁር ሰው The Holy Grail በቃ በደንብ ተከፈተው ልክ የቴዲ አልበም ሲወጣ በደንብ። ከቴዲ በኋላ ደግሞ የሚካኤል በላይነህ አልበም ሲወጣ በቃ አሁን አረጋገጥኩ። ያው ለመግባት አልተቸገርኩም ማለት ነው። ልክ የቴዲ በወጣ በተወሰነ ጊዜ ውስጥ የነሱም ወጣ። ከዛ እግዚአብሔር የተመሰገነ ይሁን ሚኪ ተባለ። ወደ ጃኖ ባንድስ እንዴት ነበር የገባው? ኦልሞስት የቴዲን አልበም እየሰራው በነበረበት ወቅት ነው ጃኖን ጆይን ያደረግነው። ሴም ታይም አካባቢ ነው ጃኖን ጆይን ያደረኩት። ከዛ እሱ ደግሞ ላይቭ ሙዚቃ ላይ ጥሩ እይታን እንዳገኝ ረድቶኛል። አይደለ? በጣም አጫዋወታችሁ ለየት ይላል። ይንረብሻለን። ይረብሻል ትንሽ ለኛ ያስፈልጋል። ለወጣቶችም ነው ታርጌቱም እንደዛ ነው አይደለ? የሆነ ግሩፕ ኤጅ አለው አይገሶ። ግን ያንን ቤስ አድርገን አልነበረም እንሄድ የነበረው። እኛ ዝም ብለን ክሬት ነው ሙዚቃ ነው የምንጫወተው። ራሳችንን ኢንጆይ ነበር የምናደርገው። ሞር አሁንም እንደዛ ትዘልላለህ? መዝለል ትችላለህ? በጣም ኢነርጂ የሚገርም ነው እኮ። እንዴት ነው? አይበዛም አናጣም። ትንሽ ግን የዛን ያህል ባይሆንም ትንሽ አለች። የተራረፈ ምናው ይኖራል። እንዴት ነበር እንደው የሙዚቃ ማቀናበር ስራ ውስጥ የገባኸው? ፍላጎትስ እንደው በልጅነት ምን ነበረ? የምትፈልገውንስ ነው ወይ የሆንከው? አዎ የምፈልገውን የሆንኩት ከመጀመሪያውም ጀምሮ። ሞር ስሜት ያለው ጊታር ላይ ቢሆንም ከሱ ደግሞ ያ ሁሉንም ሙዚቃ ሰማለሁ፣ ሁሉንም ሙዚቃ ኢንጆይ አደርጋለሁ። ኮምቢኔሽናቸውን እያንዳንዱ መሳሪያ ኮምባይንድ ሲሆን የሚመጣውን ነገር ሁሉ ጊዜ ፋሲኔት ያደርገኛል፣ ኢምፕሬስ ያደርገኛል ምናምን። ከልጅነት ጀምሮ እሱን ሙዚቃ በመስማት ውስጥ ነው ይሄን ነገር እንትን ያደረኩት። ቤተክርስቲያን የኪቦርድ ምናምን የማግኘት እድል ነበረኝ። እያንዳንዳቸውን ነገሮች የመለየት አብዛኛውን ነገር በራሴ ጥረት ነው ያመጣሁት። ጊታሩንም ሁሉንም ነገር ትምህርት ቤት አልሄድክም?
ገባው ግን ኦሬዲ ስራው እስከ ገባው በኋላ ነው ወደ ማለት ይቻላል ከዛ እነሱን እየሰማው ምናምን ያው ፓሽንም የሚባል ነገር አለ ከልጅነት ጀምሮ ፓሽንም ስለነበረ ኢንስፓየር የሚያደርጉኝ ሰዎች ነበሩ በዋነኝነት ኤልያስ መልካ እና በጋዝ እና ዳግማዊ ያሊን ከበፊቶቹ ደግሞ ከጊታር እና ሰላም ስዩመን ደረጀ መኮንነንን እነዚህ ሰዎች በህይወቴ ውስጥ ሲግኒፊካንት የሆነ ቦታ አላቸው ሶ እነሱን እየሰማው በቸርች ሳይት ደግሞ እንቆ ግርማን አቤኔዘር ግርማን ምናምን እያየሁኝ ነው የመጣሁት ማለት ነው ሶ በዛ ውስጥ እነሱ በሚሰሯቸው ነገሮች ውስጥ የዛ ሁሉ ማስተርማይንድ መሆን አሪፍ አይደለም ኮምባይን ማድረግ ሶ ለጊዜ ወደ ሙዚቃ ቅንብር መገባበትን ሁሉንም መሳሪያ እያንዳንዱ ዳይሴክት ያደርጉ መስማትን ምናምን እየለመድኩ ሲሄድ አሁን ቤተክርስቲያን የሚገባት እድል ቸርች ውስጥ ለሚመጡ ዘማሪዎች ምናምን ነገር የመሞከር እድል ሳገኝ ነው በዛው የበለጠ እየወደድኩት መጣ በቃ ከዛ በኋላ እንጀራም ሆነ ማለት ነው ቸርች ውስጥ ነደከው ማለት ነው ማለት ይቻላል ጓደኞቼ ኢንቫይሮንመንት በተቀላላ የቸርች ሰዎች ይበዛሉ እና ኮንግሪጌሽን አለ አይደል ይሄ መስተጋብር እርስ በርስ ያለ መስተጋብር በዛ ውስጥ ብዙ ሙዚቀኞች የሆኑ ጓደኞቼም ነበሩ ምናምን እና ያ ሁሉ ኢንፍሉዌንስ ያደርግሻል ወደ የበለጠ እንደውም ክሬቭ ያደርግሽው እንድትሄጂ ያደርግሻል እና በተቻለ አቅም የተወሰነ ደረጃ ድረስ ጎል ላይ ወይም ደግሞ የመጨረሻ ጎሏን ብቻ ሳይሆን ጀርኒው እሱን ሪኮግናይዝ ማድረግ ከተቻለ እሱን ማስተዋል ከተቻለ እሱ ነው የበለጠ ኤነርጂ የሚሆነው ሞር እንድትሄድ የሚያግዝ ወደፊት የሚለ እሱ ነው ከልጅነት ጀምሮ መመኘውን ነገር ነው ወይ የኖርኩት በደንብ አዎ ምንድነው ሚኪ መሆን የሚፈልገው ሲባል ሙዚቀኛ ነበር የምትለው ሙዚቀኛ መሆን በጣም አሪፍ ጊታሪስት መሆን የምትፈልገው ነው አይሆንከው አገሶ እግዚአብሔር የተመሰገነ አሪፍ ጊታሪስት ነኝ ብዬ ለመናገር አልፈራም of course አልፈራም I worked for it ከዛ ግን እሱን ደግሞ ሌሎች ብለውኛልም ኢንስፓየርድ ሆነው የመጡ ከኔ በኋላም የመጡ ልጆችም ኢንስፓየርድ ሆነው ሲመጡ እነሱንም ስመለከት ኦኬ አይ መስት ሃቭ ዳን የሆነ ነገር ትክክል ሰርቻለሁ ማለት ነው ታያለሽ ለራስ በዚህ አመሰግናለሁ ፈጣሪ ኮስፒ ነው አዎ ኮስፒ ነው ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ ኮስፒ የብረት መዝጊያዎችን ይዞ ቀረበ በፓስኮድ በአሻራና በቁልፍ የሚከፈቱ ድምጽ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ ፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ ስራ እንዲፈልጉልን ነበር ጋሽ ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ ግን በዚህ ደረጃ አሁን እንደው በደንብ አቅሙ እንዲኖር ያደረከው በራስ ጥረት ነውና አንተን አይተው ደግሞ በዚህ የሙዚቃው ኢንዱስትሪ ውስጥ መግባት የሚፈልጉና ታለንታቸውን ማውጣት የሚፈልጉ ሌሎች ወጣቶችም ስለሚኖሩ እናንሳውና ምን ያህል ነበር ልምምድ የምታረገው ምን ያህል ነበር ራስን በራስ የምታግዘው እቺ አሪፍ ፖይንት ነች በእኛ ጊዜ ብዙ ቻሌንጅ አለ ኢንተርኔት የለም ማለት እንደዚህ በኢዚሊ የምታገኘው አክሰስ የለም የትምህርት አክሰስ የለም ምናልባት ቸርች ውስጥ የነበሩ ልጆች ካልሆኑ ያንን እድል የሚያገኙት ዩዥሊ በሌላኛው ሴክተር ውስጥ ያሉት ያን ያህል እድል አያገኙም ነበር እንደው እንጂ ብዙ ሙዚቀኛ መፈጠር ነበረበት ቴክኒካሊ አሁን ኢንፎርሜሽኑ አለ ሁሉ ነገር ዩአይ ነው አጆ ነው አለ አጋዥ አለ በደንብ ብዙ ነገር ስላለ ፓሽን የምትባለው ነገር ትንሽ የቀነሰች ይመስለኛል አሁን ሳይው ሁሉም ከጀርኒው ይልቅ ዴስቲኔሽኑን ወይም መጨረሻውን ለማግኘት ቶሎ የመቸኮልና ያ ነገር ደግሞ ቻሌንጅ ይኖራል አይደል
ያስቸግረለ ለምምዷ ምናምን ነው ቻሌንጅ ትኖራታለች የመሰልቸት ነገር ምናምን አይቻልም ያ ነገር ነው የሆነ ችግር የሚሆንባቸው እሱ ይመስለኛል እንጂ የእውነት ፓሽኑ ካለ ስንት ሰዓት ቢጠና ፓሽን ውስጥ ጥረት ይፈልጋል ካለሽ ደስ የፈለገው ሰዓት ቢጠፋም ችግር አለ እኔ ከትምህርት ቤት እመጣለሁ sometimes እስከ ማታ ትንሽ ነገር ነበብ አድርጌ ዘልጌ ጊታሬ ላይ ነው ቀመጠው ለሊት 9 ሰዓት ምናምን ድረስ ጊታር ነበር የምታጠናው ትምህርት ሳይሆን በዛ ትንሽ ትምህርቴንም አቢዩዝ አድርጋለሁ ግን it paid off ፓሽንን ነው የምትፈልገው ነገር ተከተልክ እና ደግሞ ይሄ too much information ቦምባርድ ማትደረጊ ከሆነ ራስሽ የሆነች ነገርን ለማግኘት የምታደርጊያት ትግል እሷ ናት የበለጠ ከመሳሪያውም ጋራ ከምትፈልጊው ነገር ጋራ ፍቅር እንዲኖርሽ የምታደርገው ይሲ በራስ ለማግኘት የሚሞክር ጥረት ፍቅሩም ምክንያታዊ እንዲሆን ያደርገዋል ማለት ነው ሶ ያንን በኔ ህይወት ውስጥ ያንን አይቻለው ማለት ነው አሁን ጊዜ AI መጣ all information ምናምን ሁሉም ነገር እንዳለ በቀላሉ ሁሉም ነገር እዛው ላይ አለ እኛ የፈጀብንን ጊዜ ያክል አይፈጅም አሁን የሆነ ነገር ለማድረግ ወይ ለማግኘት ችግሩ ራስን አስቀምጦ ዲሲፕሊን ሆኖ መስራት ይመስለኛል ያቺን ዲሲፕሊን ለማግኘት ነው ቻሌንጇ ዲሲፕሊኗ ማለት ምንም ማለት እኮ አይደለም በቃ ስለዚህ ቻሌንጁ ቀርሷል በቃ ቻሌንጁ ቢኖር just push on እሷ ነው አሁን ችግር የምትሆነው ብዬ ገምታለሁ ብዙ አይምሮአችንን የሚሰርቁ በእኛ ጊዜ ቲክቶክ የለ ምናምን ብዙ ነገር የለም ሶ ያ ድል ሰጥቶኛል ራሴንም ለማስተማር ምንም ለማድረግ ድል ሰጥቶኛል ግን ለዛሬ ጊዜ ልጆች ትንሽ ዊሽ ማድረግላቸው የነበረው እሱ ነበረ እየተቀሙም ያሉት እሱ ነው ብዬ ማምናለሁ ጊታር ማን የሰጠክን የመጀመሪያ ኤሌክትሪክ ጊታር የሰጠኝ ኤልያስ መልካ ነው ወይ የመጀመሪያውን ኤሌክትሪክ ጊታር ያገኘሁት ገስቶን ሰጠ ወይስ የራሱ ነው እሱ የሚሰራበት ነው ይሄ ደግሞ ትልቅ ጊፍት ነው እሱ የሚሰራበት ነው በጣም ትርጉም ዘኪ ሊባል ሌላ ጊታሪስት ነበረ የእሱ ጓደኛ እሱ ነበር ይዞኝ ሄደው ኤልያስ ጋር ለመጀመሪያ ጊዜ እዛ እስኪ ተጫወት ምናምን ነገር አለኝ ስጫወት አየ የእሱን ጊታር ሰጥቶኝ ተጫወት ሲልም ተጫወትኩ አገስ ደስ አለው ማለት ነው እኔ እንደውም በጣም ፈርቼ ነበር አትፍራውናም ብሎ ተጫወት ነው በኋላ የተወሰነ ነገር እሱ ማሳየኝ አቀለለልኝ አዲስ ነገር ያላየሁትን ነገር አሳየኝ ከዛ በኋላ ያው መታጠናበት ጊታር አለ ነው ሲለኝ ለጊዜው የለኝም አልኩት ደሞ እውነቴን ነበር አልነበረኝም በቃ እሱንም ከነከይዙ ምናምን ይምርና በጣም እንደዚህ ብዙ ለብዙ ሙዚቀኞችም አድርጓል ለሌሎችም ሰዎች እንደዚህ ያደርግ ነበር ኤልያስ እና በጣም ያበረታታል ሰው ምን ተሰማ ምን ሰዓትስ ጊታሯን ተጫወት ጋር አልተለያየ የምርና ለሊቱን ሙሉ ነጋ ከዛ በኋላ በደንብ ቸከልኩ እንደየተወሰነ ዱሬሽን ታይም ሄዳለሁ እሱም ጋራ ምናምን ስላለኝ ሄዳለሁ የሆነ ነገር ያያል የሆነ ነገር ቲፕ ያደርገኛል ትንሽ ነገር ደግሞ ይጨምርልኛል እሱን እየሄድኩ አጠናለሁ በቃ እሱን ለማስደሰት ሆነ ጨዋታው የሆነ ጊዜ በኋላ ሳላስበው ለካ ጥሩ መጣው ነገር አንደርስታንድ ያደረኩት መጣው እንደሞ ያባት በደንብ ጋይድ አደረገ በደንብ በብዙ ነገር በቅንብርም በላይፍ የሆኑ ነገሮች ልንስት የምንችልባቸው ብዙ አይነት መንገዶች ነበሩ ኤልያስ በመኖሩ ምክንያት የተረፍኩባቸው ብዙ ነገሮች አሉ ሶ እንደ ታላቅ ወንድም እንደ ሞያ አባትም ብዙ ነገር የሆነ ሰው ነው እሱ ላይ እንደለመድነው ዛሬም በድል እንደምቃል ብሩሴ ሽውሽው ይባላል እኔና ሽውሽው ያለ ድል ንክቻ እናደርግ እጀ ሰባራ ነው በድል መድመቅ እንዲህ ነው ድል ቀለም በአዲስ ማሸጊያ ቀረበ ድል ቀለም ውበት ነው በድል ይድመቁ ነፍሱን ይማረውና ስለ ኤልያስ ካነሳ አይቀር
ስለ ኤልያስ መልካ አንድ ሐቅ ወይ ደግሞ እውነት ተናገር ብትባል ምን ትላለህ? ኤልያስ ሰው አይንቅ፣ ማንንም ሰው አይንቅ። ለሁሉም ሰው እኩል፣ ለሚችለውም ለማይችለውም፣ ለገባውም ላልገባውም በቃ በሰውነት ነው የሚለካ። በቃ በዛ ነው። በተቻለው አቅም እሱ ያያትን ጥሩ ነገር ለሰው ሼር ከማድረግ ወደኋላ አይልም። እንደማያልቅ ገብቶታል ማለት አይደል? እግዚአብሔርን አይቶ ይኖር የነበረ ሰው ነበር። አትሊስት እኔ ሳቀው፣ ከዛ በፊት አላውቅም። እኔ ሳቀው ግን እንደዛ አይነት ፐርሰናሊቲ የነበረው ሰው ነበር። ለሰው ነበር የሚኖረው ማለት ይቻላል። እሱ ስለራሱ ብዙ ዴንታ አልነበረው። ለብዙ ሰው መካሪ ነበር፣ አጽናኝ ሰው ነበር። እንግዲህ እኔም እንዳገባ እንደወልድ ምናምን አንደኛው መካሪ ነበር እሱ ነበር። አግባብ ይል ነበር ያኔ ነው ትጸድቃለህ ግድ የለም ነገር ነበር እሱ ነበር። ስራስ ግን አብራችሁ ሰራችሁ? ከኤልያስ ጋር አንድ አልበም ሰርተናል። የዳን አድማሱን አልበም እኔ 6 ሰራው፣ እሱ 7 ሰራ ለማቀናበር እና ሄድ ሱዳንን ምናምን የሆነ ነገር እንደዚህ ያግዘው በነበረበት ሰዓትም ያው እኔም እዛው አካባቢ ስለነበርኩ አብረን ለሁለት የሰራነው አልበም አለ። የዳን አድማሱን አልበም ሰርተናል አብረን። ምን ይመስል ነበር የህዝቡስ አቀባበል? እንደው ያው የመጀመሪያ አልበም ነው የሚሆነው አይደል? እሱ ለሱ ለዳን ይመስለኛል። አዎ ኦፍ ኮርስ። ስለዚህ አንተም ያው አንተ ነህ፣ ኤልያስም ኤልያስ ነው። ግን ያው ኤልያስ በዋነኝነት ክሬት የምታደርጊው ነገር እንትን አያደርግም። ይሄ ነው ልክ ምናምን ብሎ ድምድም ምናምን የሚያደርግ ሰው አይደለም። ፖዚቲቭ የሆነ አመለካከት አለው። ሁሉም ነገር ቦታውን ካገኘ ያምራል በቃ የሚል አስተሳሰብ አለው። ማንም ሰው መስፈን ይችላል። የሚዘፍንበት በኪና ሪትም ጆሮና ድምጹን የተዋወቀለት ሰው እስከሆነ ድረስና ትክክለኛ ማጀቢያውን ካገኘ፣ ትክክለኛ የሚናገረውን የሚወክለውን ገጸ ባህሪ ካገኘ ማንም ሰው የፈለገውን ነገር መሆን ይችላል። ከታለንት የበለጠ እንደውም ሰውን ሰው የሚያደርገው ዲሲፕሊን ነው ብዬ ነው የማምነው። ታለንት ለእኔ 30% 70% ዲሲፕሊን ነው ብዬ ነው የማምነው። በሰባው ታልፊያለሽ። አንተም ታምንበታለህ? አዎ፣ በታለንት አይታለም። እስቲ እኛንም ይፈልግልን ይኖራል ይሆናል የተደበቀ ታለንት። አሁን እኮ ኮምፒውተሩ ራሱ ይዘፍናል እናቴ። ምን ነው ችግር ሆነ እኮ አስፈሪ ሆናል። እንግዲህ ያገሰው ምን ትላለህ? እንደው እንደ አንድ ሙዚቀኛ ቴክኖሎጂ ሃሎ ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። በኤአይ ስለሚሰሩ ሙዚቃዎች ምን አይነት ምልከታ አለ? በሙዚቃው ኢንዱስትሪስ ላይ ደግሞ የሚያሳድረው ተጽዕኖ ምን ይሆናል ብለህ ታስባለህ? በጣም አስቸጋሪ ነው ይሄንን ለመመለስ። አይኑር ማለት አልችልም። መኖር አለበት ብዬ አምናለሁ። ግን አሁን ባለበት መንገድ ባይሆን ኖሮ ግን እመርጥ ነበር። ምክንያቱም አሁን በጣም ቀለለ ነገር፣ ሙዚቃ ቀለለች። እሱን ሳይዱን አልወደውም። አሁን ኤአይ ለኛ ይጠቅም ነበር። ሞር ኦፍ እንደ ኮሞዲቲ ዝም ብሎ ባይሆን እመርጥ ነበር። ባይሆን እንደ ኮሞዲቲ ማለት ልክ እንደ ኮንሱመርስ ዕቃ አለ አይደለ? ልክ እንደሱ ማንም ሰው ፕሮምፕት አድርጎ ሙዚቃ ሰራው ብሎ ያስባል። ሙዚቃ እንደዛ አይደለም የሚሰራው። በጣም ብዙ ነገር አለ። ስራውን ሙዚቃውን ለመስራት ፋሲሊቴት ማድረግ የሚቻልበትን መንገድ ቢያስተካክል ነው እንጂ ሙዚቃውን ፈጥሮ እንዲሰጠን መሆን የለበትም። ሙዚቃ የኢሞሽን ነገር ነው። አንድ ሮቦት ኢሞሽንን
ሪፕሌስ ላይ ምንድነው የሰውን ነገር ሪፕሌስ ማድረግ አይችልም። ካደረገም ደግሞ ያ ሰዋዊ አይደለም ወይም ደግሞ የሚጋጭ ይመስለኛል ከፈጣሪ ጋር ሌላ ቢንግ ወይም ደግሞ ሌላ እግዚአብሔር ካልፈጠረው ነገር ውጪ ተቀናቃኝ እንዲኖረን እያደረግን ነው በራሳችን ያምናለሁ። ዓለም የተፈጠረችው ኤግዚስተንስ የተፈጠረው እግዚአብሔር ለፈጠራቸው ነው እንጂ ሰው ለፈጠራቸው ነገሮች አይደለም። ግን አሁን ራሱን መምራት የቻለ ራሱን ማባዛት የጀመረ ጊዜ ራሱን በራሱ መርቶ ራሱ ዲሳይድ ማድረግ የጀመረ ጊዜ ያኔ ቻሌንጅ ነው የሚሆነው ማለት ነው። ይሄ ከብዙ ነገር ጋር ከመጽሐፍ ቅዱስም ጋር ከብዙ ነገር ጋር የሚጣለስ ይመስለኛል። ነገር ግን እንደ ቱል እንደ መሳሪያ ግን ነገሮችን ለማቅለል ከሆነ ወይልንግድ ደስ ይለኛል። እሺ አሁን አንድ ሰው ተነስቶ ሙዚቃውን የሆነ ነገር ብቻ ፕሮምፕት በማድረግ ሙዚቃ ሰራውኝ ብሎ ማቅረብ ሊገረም በራሱ ሊገረም አይችልም። ሌላው ቢቀር ፐርፎርም አድርገው ቢባል ላይ ያደርገው ለምን ይታገላል ያልክ አይደለም። ሁለተኛ እኛ ሙዚቃን እንደዚህ ፓሽኔት ሆነን ለማግኘት የታገልናት ትግል አለች አይደል? do you think ወደፊት እንደዛ ለማድረግ የሚፈልጉ ህፃናት የሚኖሩ ይመስልሻል? ይጠፋል። የተቀማነው ነገር እሱ ይመስለኛል። እሺ ፓሽኑን ተቀማ አብሮ ያለውን የስሜት መስተጋብሩን ሰውን አንድን አርቲስት ከህዝብ ጋር የሚያዋድደው ነገር እኮ ማለት መወከሉ አይደል? መወከሉ አዎ አዲስ ነገር መወለዱ አይደል? አዎ በዛ ውስጥ ስሜት መተላለፉ አይደል? ኤአይን ግን ሳየው ብዙ አይነት ዳታ ይሰበስብና ያንዱን ዳታ ካንዱ ዳታ ጋራ ያንዱን የሐሳብ ከሌላ ሐሳብ ጋራ ፊውዝ ያደርግና አዲስ ነገር ፈጠርኩ ብሎ ይመጣል ማለት ነው። ግጥም ፕሮምፕት አድርጊለታለሽ ምን እንደሰራ ኦኬ ስሚውን ግን ከሆነ ጊዜ በኋላ ግን ይሰለቻል አይደል? አዎ በጣም ሶሻል ሚዲያ ላይ የሆነ ነገር አየሁኝና ይሄ አሁን የመጣውን ኤአይ በተለይ አሁን የፈመሰውን ስም መጥራት አልፈልግም። ኤአይ ሶፍትዌር ወይም ደግሞ ቴክኖሎጂ stealing until no one is original ስርቆት ማንም ሰው አዲስ ሰው ወይም የራሱ እስከማይሆን ድረስ መዝረፍ የሚባለውን ነገር አስቀመጡት እና ከባድ ክርክር አንስተው ነበር እና ሳየው ይሄ ነገር ይለመድና የአንድ ሰሞን ታሪክ ይሆናል። ነገር ግን ለሚመጣው ትውልድ ግን ጥሩ ነገር ይተዋል ብዬ አላምንም። አስቦበት እንደ ቱል ብቻ እንዲጠቀምበት እንደ ቱል ለመጠቀም ይችላል። ለምሳሌ የሆነ ነገርን አድርግልኝ እንደዚህ አድርግልኝ ኦኬ ያደርግልኛል። እንደዚህ አይነት ነገር ስራልኝ ይሄን ኤዲት አድርግልኝ ምናምን that would have been a beautiful ነገር አሪፍ ነገር ይሆን ነበር። ነገር ግን አሁን ማን ኢሞሽንን ነፃ ወጣን ያለ ኢሞሽን ደግሞ ኢሞሽንን ነፃ ወጣን ለማንም ሰው ሰጠናት። ማንም ሰው እየተነሳ እንደፈለገ እንዲጽፍበት ምን እንዲያደርግ ብዙ የሙዚቃ ባለሙያዎች ብዙ ሙዚቃ ላይ ብቻ አይደለም ብዙ አርት ላይ ያሉ ሰዎች እቺን አርት የምትባለው ነገር ኤግዚስት አድርጋ እስካሁን ድረስ እንድትቆይ ለማድረግ በጣም ብዙ መስዋዕትነት ከፍለዋል። ይሄ ጄነሬሽናል የሆነ ነገር ደግሞ እንዲቀጥል ደግሞ ለሱም ተብሎ እስቲ ሌላ አይነት መስዋዕትነትም ከፍለዋል። አሁን የረከሰ ይመስለኛል ሊትራሊ። ይሄ ደግሞ እንግዲህ ወዴት ልንሄድ ነው? ነገ ከነገ ወዲያ አዲስ ልጅ እናገኘውን አዲስ ክሬተር እናገኘውን እንደለመድነው ዛሬም በድል እንደምቃል። ብሩሴ ሽውሽው ይባላል። እኔና ሽውሽው ያለ ድል ንክቻ እናደርግ እጀ ሰባራ ነው። በድል መድመቅ እንዲህ ነው። ድል ቀለም በአዲስ ማሸጊያ ቀረበ። ድል ቀለም ውበት ነው። በድል ይድመቁ።
ተፈጥሮ አይወሰድም አይሰረቅም ብዬ አስባለሁና ሰውም ኢንትረስቱ እያጣ ነው የሚመጣው አሁን በኮምፒውተር ብቻ የሆነ የተፈጠረ ነገር ከሰውነት አይዋሃድም ብዬ አስባለሁ። ምንድነው የሚያስተሳስሩ ነገሮች የሚያረግብን አይመስልም ባዳችንም ጆአራችንም ምንድነው አሁን የሚያስተሳስረን ነገር አንድን ሰው ከአንድ ሰው ጋር የሚያስተሳስረው ነገር ስሜት የመጀመሪያው ነገር ስሜት ነው አይደል በምን ትገልጫለሽ ስሜት በመነጋገር ቋንቋ ኦኬ በሙዚቃ ውስጥ ታገኘዋለሽ በተለያዩ አርት ኦሊኖል ግን ጠቅልላ የምትቀመጠው አርት ናት አርት ኢን ጀነራል ስሜት ተኮር ናት አይደል ያቺ ስሜት ተኮር የተባለችውን አርት በእንደዚህ አይነት መንገድ ቫንዳላይዝ ስታረጋት አሁን ስሜትነቷ ይቀራል በቴክኖሎጂው አድቫንስ በሆነ ቁጥር ዛሬ እነዚህ ኤአይዎች ዛሬ ደረሱበትን አጥቲ ኢን ዘ ኒር 2 አመት 3 አመት በኋላ ምንድነው የሚሆነው ሊትራሊ አንሬኮግናይዘብል የሆነ ነገር አይደለ የሚሆነው ትንሽ ያስፈራል አይደለ ሶ አሁን ለምሳሌ አንቺ ፊልም ባለሙያ ነበርሽ ሰርተሻል አክተሮች ሪፕሌስ ቢደረጉ ዋትስ ዘ ፖይንት ስራ አጣን ማለት አክቲንግ ኮምን ማለት ነው ገጸ ባህሪ መላበስ አይደለም እንዴ የራስን ትቶ ያኛውን መሆን ማለት አይደለም እንዴ አይደል that takes በጣም ብዙ ነገር ነው እሱን የሚወስደው አይደል በሙዚቃም በኩል ሲመጣም ደግሞ አንድ ዘፋኝ የሆነ ሰንበሪ የሚባል ገጸ ባህሪ አለ እዛ ግጥምና ዜማ ውስጥ የተቀመጠ ሰው ዘፋኙን ረስቶ ግጥምና ዜማውን እንዲሰማ ነው ዋናው ታርጌት አይደል ግጥምና ዜማውን ሲሰማ ነው እዛ ላይ ያየውን ታሪክ ከዘፋኙ ጋር ይለጥፍና ስም ያወጣልሻል አይደል እንደዛ ነው ይሄ ነው እንግዲህ ኮሚኒኬት መደራረግ ማለት በስሜት መስተጋብር መፍጠር ማለት ይሄ ነው አይደል እሱን መቀማት ትንሽ አስቸጋሪ አይሆንም ይሄ የጭካኔዎች ሁሉ ጭካኔ ይመስለኛል በጣም ከባድ ነው እሺ አዲስ ጄነሬሽን ሰላም በዩ ከዚህ በኋላ ማለት አይ ዶንት ቲንክ ሶ እኔ አይመስለኝም የሆነት እኔ ፐርሰናሊ አይመስለኝም ምክንያቱም ማንንም ተነስቶ የሚሰራውን ነገር ለምን ስልቹም ይሆናል ይሰለቻል እኛ የለፋንበትን እኛ እንደዚህ ያደረግነውን ያክል እኔ ጊታሬን ለማጥናት እንደዛ የጓጓውለትን መሳሪያውን ሳይሆን እንደዛ መሆንበትን ኤነርጂ በኢንፎርሜሽን ቦምባርድመንት ምክንያት እንደዚህ ጊታር ተጫውተልኝ ስትለው ፍስስ ያደርግልሃል ሁሉ ነገር ሲቀልብሽ ልክ አይደለም so there has to be a balance አሁን ባላንሱን ነው ያጣን ያለ ነው ሁሉ ነገር እግዚአብሔር ሁሉንም ነገር በባላንስ ነው ይሰራው ያቺ ባላንስ ስትወዛገብ በጣም ጥሩ መሆን የለበትም በጣም መጥፎ በጣም ዳርክ በጣም ላይት በጣም መሆን የለበትም ባላንስ ሲሆን ልክ ነው ናቹራል ነው እውነት ልኩም አሁን ይሄ ነገር እሱ አጣፋው ያምናለው ሁላችንም እንድናስብበት ያደርጋል ቆም ብለን ነው የሆነ ወይ የመቀበል እንትናችን እንዴት እንደሆነ አላውቅም በየካፌ ውስጥ ሰማለሁ አሁን ለምሳሌ everybody listens to AI የሰራው ምናምን ይተባለው ልዩነቱንም ግን አንዳንድ ሰው ሪኮግናይዝ አያደርጉትም እሱ ጋር ነው አደጋው ያለው ገባሽ ለምሳሌ ቪዲዮን በተመለከተ አንድ ነገር አየው ምንድነው በጣም ሪያሊስቲክ ከመሆኑ የተነሳ አንቺ ያልተናገርሽውን ነገር እንደተናገርሽው ያላደረግሽውን ነገር እንዳደረግሽው ተደርጎ ምናምን ፎልስ ኢንፎርሜሽን ለመመገብ የትኛውን ሚዲያ ልታምኒ የትኛውን ማህበረሰብ ልታምኒ ምንድነው ይሆን ያለው ምናምን ብሎ ትንሽ ሰው እንዲጨነቅ ነው አሁን ማንንም ሰው አንቺ ሊሆን ይችላል you see የሰውን ስሜት ለማዘበራረቅ ይመስለኛል ወደዛ ይሄዳል እና አሁን ደግሞ አለማመን ሲመጣ ምን ይፈጠራል ኢንሴኩሪቲ የሚባል ነገር ይመጣል ሰኪዩርነት ያለ መሰማት ነገር ይመጣል ያ መንፈስን ይረብሻል ቀጥታ ወዴት ይመራናል ማለት ነው ከሆነ ጊዜ በኋላ ወደ ዲፕሬሽን ይመራናል ሉክ መጡ ሶሻል ሚዲያ ነክ ነገሮች የጠቀሙንን ያህል ደግሞ ብዙ ጎርተውናል አይደል እንዴ አቴንሽን ሰርቀውናል ፎከስ ለራሳችን ያለን ነገር የራስ መተማመናችንን ቀሙ ብዙ ነገሮቻችንን ቀሙ ነሲ እንደ ሰው ኔቸር ደግሞ ያቺን ነገር ብሎክ ለማድረግ በጣም እንቸገራለን ከብደናል ያስቸግራል አይከስ አጥንተውን ነው መሰለኝ የሰጡንና ደካማ ጎናችን ታውቋል እኔ የቴክኖሎጂ ተቋሚ አይደለም የቴክኖሎጂ ተቋሚ አጠቃቀማችንን ግን ካላወቅንበት እኛንም ሌላውንም ይዘን ነው የምንጠፋው የሆነ አይነት ለከት ሊበጅለት ይገባል ከሚሉት ሰዎች ውስጥ አንዱ ነኝ
አግሪ አይመስማማለሁ ይሄ ሴንሲብል ሊሆን ይመስለኛል ሲሰጠን አንድ ነገር እንዲህ ነው አሁን ለምሳሌ ቅድም እንደ ኤግዛምፕል ላንሳውና ጊታር ሰጠኝ ከዛ እንደዚህ አሳየ ሁሉ አይደለ አንተ ማሳየው ከዛ ባላችን ጨምርባት አለ ምና እንደዚህ ጋር እየተደረገን ልንጨምርበት ካልቻለን አጠቃቀሙን ካልተነገረን መጥፊያም ሊሆን ይችላል በቃ ኢንዲቪጁዋሊስቲክ ኑሮ እንድትኖሪ ብቻ ያደረገ ከሆነ አንቺን ወደ ማሰር እየተከደ ነው ማለት ነው ረጅም ገመድ እንዳታስቢ እንዳትሄድም እንዳትመጣም ተደርገን መቆም ማለት ይሄ ደግሞ እንግዲህ የሆነ አይነት መስመር ካልተበጀለት ከዚህ እኛ ከምናወራው የበለጠ አደጋው የሚሰፋ ይመስልሽ እንደዚህ እንደ ሐሳብ ሁሉም ሰው የኔ ማስበው ነገር ነው ሐሳቡን ያነሳ እንዲያስብበት ማድረጉ ጥሩ ነው ዝም ብሎ ከማለፍ ኢግኖራንስ ከመሆን የተሻለ ነው በያስባለሁ በጣም ብዙ ተስፋ ቆርጧል ታከልሽ በቃ አሁን እኔም ከስራ ልወጣ ነው ምናምን ኖ ከስራ ማንንም የሚወጣ የለም አንድ ሮቦት መቼም ሰውን ፈጣሪ የፈጠረውን አይምሮ ይበልጣል ብዬ አላምንም አይ ፈጣሪ ላይም ጥርጣሬ ማሳደር ይመስለኛል እንዲህ ብሎ ማሰብ ከእምነት ጋር በደንብ የሚጋጭ ግን አክቲቭ አይደለም ብሎ ግን ለመናገርና አሁን ባለው ነባራዊ ሁኔታ ግን ለመደምደም ግን የዋህነት ነው የሚሆነው አይ ማስተዋል ይፈልጋል መጥፊያችንን እያመቻቸንም ይመስለኛል የተወሰነ ደረጃ ድረስ እንደ ሰው የሰው ልጅ የራሱን መጥፊያ እያመቻቸ ነው ፈጣሪ ጥፉ ሳይል እኛ ራሳችንን ልናጠፋ ነው እየተመቻቸን ያለ ነው የሚል ትንሽ ፍራቻ አለች ኮስፒ ነው አዎ ኮስፒ ነው ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ ኮስፒ የብረት መዝጊያዎችን ይዞ ቀረበ በፓስኮድ በአሻራና በቁልፍ የሚከፈቱ ድምጽ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ ፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ ስራ እንዲፈልጉልን ነበር ጋሽ ኮስፒ ስፔሻል ዶርስ ከሚድሮክ ኢንቨስትመንት ግሩፕ ቀደም ብለውም እኮ በፊልሞች በተለያዩ ፊልሞች ላይ ያሳዩናል ያላሰቡትን አይናገሩም እነሱ ሐሳብ የነበረ ነው የሆነ ነገሩን ምናምን ያላምዱሻል ቀስ ያሉ ቀስ ያልሽ ቴስት እንድታረጊው ትደረጋለሽ ብዙ ነገር እኮ ተላመደን አይደል እውነት ነው ልክ ይመስላል ከዛ ስትላመደው ደግሞ እኛ ማናደርጋቸውን እንደ ማህበረሰብ ማናደርጋቸውን ነገሮች ዛሬ እኮ ያደረግን ነው ከራሳችን ትንሽ መለያየታችን አይታይም ይታያል እውነት ይሄ እንግዲህ ከዚህ የበለጠ ማስረጃ የለምና እናስተውል ይሻላል ብዬ ገምታለሁ ሌላው ሚኪ እንደው በራስ ስቱዲዮ ደግሞ የሙዚቃ ስራን የጀመርክበት ጊዜና ወቅት ደግሞ እናስታውስ መቼ ነው የራሴን ስቱዲዮ የምሰራበትን ኢኩዊፕመንት የሰበሰብኩት ልክ በቃ የቸርች ሙዚቃ ምናምን መስራት ካቆምኩበት ጊዜ ጀምሮ ያው እንግዲህ በቀላሉ ነሚኪ ምናምን የመጡበት ሰዓት ማለት ነው ያቺ ሰዓት ላይ ናት የት ከፈትከ ምኖርበት ክፍል ውስጥ አንድ ክፍል ቤት ነበረች ከጎን ነበረች ትንሽ የዴስክ እዛ ላይ ነው ጨረስኩት ኮምፒውተር አረክ ጊታር አለ አለ በዛ ቀላል ነው ዋናው ብርታቱ ይኖር እንጂ መክፈቱ ምናምን አይደለም ችግር የለውም እሱ የማን ሙዚቃ ነበር እንደው ለመጀመሪያ ጊዜ በአንተ ስቱዲዮ የሰራው የመጀመሪያ ስራ ደጎል መኮንን ዘበዘፈን እንደዚህ በዘፈን ላይ በማቀናበር ደረጃ አልበሙ ተለቋል ብዙ አልሄደም አልተሰማም የመጀመሪያው ደጎል መኮንን የሚባል ግጥምና ዜማ ደራሲ በጣም ጎበዝ ዘፋኝ ነበር እሱ ነበር የሰራውት በኋላ ማቲያስ ተፈራ ምናምን የሚባሉ ደግሞ ሌሎች አሪፍ ሰዎችም መጡ እና በኋላ ነው እንግዲህ አሁን በዚች መስተጋብር ውስጥ ያው ላይቭ ትንሽ ጮታለሁኝ በዛ ውስጥ እግዚአብሔር ይስጠው ኪሩቤል ተስፋዬ ነው ከሚካኤል በላይ ነገር ያስገናኘኝ ያስተዋወቀኝ ከዛ ሚኪ ታውቀው ነበር ሚኪን ከዛ በፊት ሚካኤል በላይ ነን አንተዋወቅ ነበር በዛ ሰዓት ላይ ተዋወቅ ነው ምን አልክ እንደው የመጀመሪያ ተዋወቀ
በመንገዴ ላይ ብዙ ሰዎችን እንደምተዋወቅ አምን ነበር። ኤክስፔክት አደረገው ነበር መድረስ አለብኝ ብዬ ማምንበትን መንገድ ለመሄድ ነበር ትግሌ ነበረው። ስለዚህ በዛ ውስጥ ዴፊኒትሊ ከዛ በኋላ ደግሞ ሲመጡም ደግሞ በስነ ስርዓቱ ጥሩ ሪሌሽንሺፕ እንዲኖረኝ አደረኩ። ጠባይኛ ነህ? እሞክራለሁ። ምን ይለዋል ብዙ ጊዜ የሚሰጥ አይሳካልኝ። በተለይ በዛ ጊዜ በተለይ አይሳካልኝ። እንዴት ሞክሬያለሁ ግን አልተሳካልኝ። የእውነት ዲቴሉን ባላወራው ደስ አንዳንድ ጊዜ ቁጡ የሆኑ ሰዎች አሉ። አይ በቁጡ በምናምን አይደለም ወይ ደግሞ አይገኙ ሰዎች አሉ። በተለይ በሙዚቃ አቀናባሪዎች እንደዛ ነው አይደል? አይገኙ ስልክ አነሱ። እሱ ጫና ሲመጣ ነው። እሱ ጫና ሲመጣ ወዳችሁ አይደለም ጫና ሲመጣ ነው። ሌላኛው ነገር እንግዲህ how to manage a business ወይም ደግሞ how to manage አንድን ስራ ማንም የሚያስተምርሽ የለም። ኑረው how to አገባሽ? አሁን ኮርፖሬት ቢዝነስ ውስጥ ምናምን ላሉ ሰዎች በትምህርትም በአንድም በሌላ መንገድ ያገኙታል አይደል? ክላስ አለ አይደል? የተለያየ አይነት ክላስ አለ። እኔ ቀጥታ ከኢኮኖሚክስ ዲፓርትመንት ነበር የተመደብኩት። አፈንግጬ ወጣው ያሬድ ሙዚቃ ትምህርት ቤት ገባው። ከዛም አፈንግጬ ወጣው። ጥጋበኛ ነበር ማለት ነው። ጥጋበኛ ነበር። እሱ ነው። ግን ያው አክቹዋል ዲሲፕሊን እንዲሆነ ስትራክቸራል በሆነ መንገድ ራስን መምራት አለመቻል ስራ በጣም እንዲበዛ እንዲታገልሽ ያደርግና ከዛ እሱን ነገር ማኔጅ ማድረግ አለመቻል ወደ ስልክ አለማንሳት፣ ወደ ራስን መበደል፣ ራስን መጉዳት፣ እንቅልፍን፣ ቤተሰብን መበደል፣ ጤናን መበደል ወደሚባለው ነገር ውስጥ ጎትቶ ይጥልሻል ማለት ነው። አቅምሽን አለማወቅ፣ እነዚህ ነገሮች ችግር ውስጥ ይከቱሻል። ከዛ አባቶቻችን እናቶቻችን የሚናገሩት ነገር አለ። ምንድነው? ገንዘብ በ20 ልብ በ40 ነው የሚገዛው ነው። 40 አካባቢ ስትጠጊው የዛ ሰዓት ላይ ኦሬዲ ብስለት የምትመጣው ብዙ ነገር ካጠፋሽ በኋላ ከራሱ ስህተት የሚማር ሰው አሳዛኝ ሰው ነው። ከሰው ስህተት መማር የሚችል ሰው ደግሞ አራዳ ሰው ነው፣ ብልጥ ነው ይባላል። ሌሎች ሰዎች ሲሳሳቱ አይተን ነበር፣ ግን ያንን መማር አልቻልንም። ስለዚህ የሚያሳዝኑት አካሎች ውስጥ ምን መደብነን ብዬ አምናለሁ። እንደዚህ አይነት ነገሮች ግን ሞር ፕራክቲስ መስታረጋቸው ነው የምትማረውም ነገር ነው። ብዙ ጊዜ ቢነገርህ የማይገባ ግን ሆኖ ስታየው አሁን በአንድ ሌሊት ብዙ ነገር መስራት የምትችል ሊመስል ይችላል። ከዛ አንደኛ አስረጁ ያንን ነገር የሚያስረዳው አካል በበቂ ህፃን ልጅ በሚገባው መንገድ ያስረዳል ወይስ አያስረዳም? አንደኛው ነው። ሁለተኛ ነገር ደግሞ ልረዳ ብሎ የተቀመጠው ሰው ኢጎ የሚባል ነገር ማባረር መቻል አለበት ባይልኝ። እንግዲህ ለመስማት ለመማር ጆሮ መስጠት የማይችል አይምሮ ይዘሽ ብትመከሪም አውቆ የተኛን ቢቀሰቅሱት አይሰማም አይደል የሚባለው? እንደዛ ነው የሚሆነው። ውሃ ጠጣ። አሁን ልጠጣ መሰለኝ። አዎ አስለፈለፍሽኝ ነው። አሁን ልጠጣ። ቀላል አስለፈለፍሽ መጀመር እንደዚህ አይነት ነገሮችን እንደዚህ አይነት ትምህርቶችን አለማወቃችን ይመስለኛል ብዙ ጥፋት በኋላ ነገሮችን። ጊዜ አጠቃቀም ላይ ነው ወይስ? አዎ ጊዜ አጠቃቀም የትኛው ትምህርት ቤት ያስተምርሻል? ኢቭን በካሪኩለም ደረጃ ይሄ ፐርሰናል ዴቨሎፕመንት የሚባለውን ነገር እንኳን በስነ ስርዓቱ የሚያስተምር አካል አለ እንዴ? የትኛው ስትራክቸር የትኛው የትምህርት ስትራክቸር ነው እሱ ያለው? እናት አባት ላይ ነው የሚቀመጠው። እናትና አባት ካልተማሩት ደግሞ ከየት ይመጣል? ወይ እንዴት አድርገው ማስረዳት እንዳለባቸው ላያውቁትም ይችላሉ። እሱ ከሚሆን ይሄ ከቀለሙ ትምህርት የበለጠ ይሄኛው ይመስለኛል ሞር ጥቅም ላይ የሚውለው። በኋላ አንድ ተማሪ ተምሮ ካደገ ከወጣ ከቤተሰብ እጅ ከወጣ በኋላ ምናምን ውሃ የሚይዘው ነገር ይሄ ይመስለኛል። ያንን እነዛን ትምህርቶችን ጊዜ አጠቃቀም፣ ገንዘብ አጠቃቀም፣ ኤነርጂ አጠቃቀም፣ ከሰዎች ጋር ራሱ ኮሚኒኬሽን ስኪል ይፈልጋል። ስኪል እነዚህ ነገሮችን በደንብ ከስር መሰረቱ ቢልድ የተደረግሽ ካልመጣሽ በኋላ ያው
ትራይል ኤንድ ኤረር ተማሪ ስትባይ እድለኛ ከሆንሽና በጊዜ ከነቃሽ አሪፍ ወልንከድ ካልሆነ ግን ላይፍ ኦልሬዲ በጣም ያንገዳግዳል ከገባሽ በኋላ ምናምን ሳታስቢው ሚድ ላይፍ ክራይሲስ ትመጣለች የዛ ሰዓት ላይ ደግሞ መናጋት የሚባለው ነገር ውስጥ ደግሞ ይገባል ማለት ነው ሶ ዲፕሬሽን የሚባለው ነገር ይወለዳል የምትፈልጊው ቦታ ላይ አልደርሽም ያ ነገር ምናምን ዲፕሬስ ያደርግሽና ራስን ወደ መጥላት ይሄዳል ማለት ነው ያ ባይሆን ከስር መሰረቱ ቢሆን እኛ አሁን በእኛ ስራ ይሄ ነው በቃ ትልቁ ይሹ ግን ለምን ይሄንን የሚችሉ ሰዎችን ማኔጅ እንዲያደርጉ ማድረግ ነው ታይም ስኬጁል የሚያደርግልህ አንድ ሰው ያስፈልጋል አዎ ግን በዛ ሰዓት ይሄንን ስራሱ ማሰብ እኮ ከባድ ስራ ነው መከፋፈል ነው ስራ ብያስባለሁ ምክንያቱም ፈጠራ ውስጥ ገብተህ የሆነ ሰዓት ላይ ከዛ ወጥተህ እንደገና ደግሞ ማሰብ የሚከብድ ይመስለኛል ትጠፊያለሽ እኮ የሚያስጠላው ምንድነው መሰለሽ ፈጠራ አንዴ ከተጀመረች በቃ ማለት የሚችል አንድ ሰው መኖር አለበት ያ ካልሆነ አንቺ ዝም ብለሽ ትሄጂበታለሽ ትጠፊያለሽ እንቅልፍም ብዙ ነገር ይረሳል ድሮ የሚረሳው በቃ እሷ አልቃ የሆነ ነገር ሰርተሽ ምናምን ትያለሽ ከዛ በኋላ ላይፍ የሚባለው ነገር ውስጥ ኢንክሉድ ታረጊውና ደግሞ ገንዘብ ያስፈልግሻል እሱን ለማድረግ አሁን አርትና ፍላጎትሽንም ኢሞሽንሽን ሁላ ኮምፕሮማይዝ ታደርጊያለሽ ገንዘብ ለማግኘት ብለሽ በዛ ውስጥ መታሰር ይመጣል ደን ስልክ አለማንሳት ደን ከፋለ መተኛት ተቸግረን ነው በለኝ በቃ ወደን አይደለም ሶ ያ ከጊዜ በኋላ ይሄ ነገር ግን የሚስተካከል ይመስለኛል ምክንያቱም ሁላችንም ያው የተወሰነን ሰዎች አትሊስት ትንሽ ቢሆን የነቃን ይመስለኛል አሪፍ ሰዎች አሉ አሁን ደግሞ ለመገናኘትም ሰው ከሰው ጋር ለመገናኘትም ኢዚ አይደለ በዛሬ ጊዜ I mean one of the positive sides of social media so በዚህ መንገዶችም መማር የምትችይበትም accessibility እየተፈጠረ ስለሆነ so ለመንቃት ኢዚ ነው ለመንቃት ከተፈለገ ማለት ነው እንደው ሙዚቃ ስራ ውስጥ ረጅም ሰዓት የሰራኸው ስንት ሰዓት ነው ሳትተኛ 2 ቀን 48 ሰዓት ሳላቋርጥ ደህና ሆንክ ኖ ሮንግ ነው በጣም አይደል በጣም መጥፎ ነው በጣም ሮንግ ነው ተኛ ከዛ በኋላ አዎ ግን እንቅልፍ በጣም ሲደክምሽ ትተኛለሽ ደሞ ይነቃል አይምሮ አይደል አይምሮሽ አይተኛም ማለት ይሄ ረፍት የሚባለውን አይደለም የምታገኘው የውሸት ነው ሰው ሲተኛ እኮ ነው መሰለኝ ሴሎች ሪጀነሬት የሚያደርጉት ሰውነትሽ የሚስተካከለው ምን የምትዩ እኮ ስተኝ ነው እሱን ትተሽ 2 ቀን 3 ቀን እያቀጣጠልሽ ስትሄጂ ምንድነው የሚፈጠረው ሰውነትሽን ያንን እየከለከልሽው ነው ማለት ነው እሱን ከለከልሽ ያው ባዮሎጂስት ለመሆን ወይም ዶክተር ለመሆን እየሞከርኩ አይደለም አይ ኤክስፒሪየንስም ነው እኮ ፐርሰናሊ ያየሁት ነገር ስለሆነ ነው ከዛ ሳታስቢው ለካ ሾከሻል የሆነ ሰዓት ላይ በጣም ጉዳት አለው ማለት ነው ይሄ ወርክ ላይፍ ባላንስ በጣም መስት ነው በእኛ ስራ ውስጥ ደግሞ እሷን ለማድረግ በጣም አስቸጋሪ ግን ደግሞ ፖሲብልም ነው ፖሲብል አይደለም ብዬ የነገርኩ አይደለም በስነ ስርዓቱ ፖሲብል ነው የማታውቂው ነገር አለመጎብኘት ይሻላል ነው እኔ የምለው በቃ ይቅርብኝ ያኛው ዳርክ ሳይድ አለ ያ ዳርክ ሳይድ ይቅር ሌላ ሰው ስለሞከረው አንቺ መሞከር አለብሽ ማለት አይደለም እኔ አቢዩዝ ሆኜበታለሁ ሶ እኔ ካደረኩት እንዳታረጉት ነው ማለት አዎ ከኤክስፒሪየንስ በየትኛውም ፊልድ በየትኛውም ሙያ እንቅልፍ ከምግቡ ላይ ይበልጣል ከምንም ነገር ይበልጣል ሐኪም ቤት ሁሉ ገብተህ ታውቃለህ ወይ ድብና አድርጊ በእውነት በስነ ስርዓቱ በደንብ በጣም ብዙ ጉዳት አስተናግጃለሁ በሱ ምክንያት እኔን ተኝ ኤልያስ በዛርል እንደ ሾቀው አይተኛም ኮንስታንትሊ ነው ስራ የሚሰራው ምናምን ያ ነገር እኮ ፋይናሊ ብዙ አይነት ነገሮች ላይ ዲፌክት እንዲፈጠር ያደርጋል ኦፍ ኮርስ አለመተኛት ሶ ያ ትልቅ ችግር ነው ዛሬ ወጣት ብትሆኚ የሆነ እድሜ ምናምን አሁን ተቋቋሚያታለሽ ሪጀነሬት ያደርጋል ከሆነ እድሜ በኋላ ግን አይኖርም ያለሽ ደግሞ አንድ ሰውነት ነው you don't have another one spare የለም ስለዚህ ያችን ደግሞ ካላደረግሽ ወደፊት መድኃኒት እየቀምሽ ነው ትኖሪው ማለት ነው መድኃኒትሽ ምግብሽ ይሆናል ከብሩም ከፋይናንሻል ፐርስፔክቲቭም አያዋጣም ከስቃዩም አያዋጣም
ምንም አያዋጣም የለም። መቼ ነበር እንደ አላም ለመጀመሪያ ጊዜ ከዚህ በኋላ የእንቅልፍ ሰዓቴን አስተካክላለሁ ወይ ደግሞ ራሴን እየጎዳው ነው ብለህ የባነንክበት? ብዙ ጊዜ ባንኜ ከዛ ነገር ግን ለመውጣት ግን በጣም ከባድ ነው። ምን ነበር አስቸጋሪ? እንደነገርኩሽ ነው። አንድ ጊዜ ከተዘፈቅሽ በኋላ ከተዘፈቅሽበት ነገር ለመውጣት በጣም ብዙ ቻሌንጅ አለው። ላለመዘፈቅ መሞከር ነው ትልቁ አሪፍ ነገር። ከገባሽበት በኋላ በጣም አስቸጋሪ ነው። እኔ በመከራ ነው የወጣሁት። አሁን ስቲል ወጣው ብዬ በኮንፊደንስ ለማውራት እፈራለሁ ትንሽ፣ ግን አትሊስት አይምሮ ይሰራል ብዬ አምናለሁ። በቂ እንቅልፍ ታገኛለህ አሁን በግዴታነት ምንም ስራ ቢኖርም ምንም በቃ የሆነ ሰዓት መቆም ካለበት መቆም አለበት በቃ። ምክንያቱም እኛን የሚመለከቱ ብዙ ወጣቶች በዚህ ህይወት ውስጥ ያሉ የሚያዩ ጉዳቱንና አሉ ብዙ ያዩዋቸውም አሉ እንጂ ይሄንን ነገር እየቀጠሉት ያሉ አሉ። እኛ የተሳሳትነውን ስህተት እየተሳሳቱ ያሉ ልጆች አሉ። አሁን ይሄ ፓሽን በዩና this is not right። አንተን ይዞ የሚቀጥል ፓሽን ካልሆነ የሚገልሽ ነገር ለምን ታረጋለህ? እሱ ነው እንግዲህ አንዷን ነገር የሚስታረጊ እየቀጠለ ሌላውን እያበላሽሽ ትሄጃለሽ። እሱ አደጋ ነው። ቶሎ ያልነቃ ሰው በኋላ ከረፈደ በኋላ በጣም አስቸጋሪ ነው። አይመለስማ። ስራችሁ ከባድ ነው። አርድ ነው። ደስ የሚለው ነገር እንዳለው ሆኖ ቻሌንጁም ይዛል። ይሄ ኦዲየንሱ ላይ ነው በቃ ደስታው ያለው መሰለኝ። ለአድማጭ ማማሃኘት ጥሩ አይደለም። ጥፋትሽ ከሆነ ጥፋትሽ ነው መኝ በቃ። ማጆሪቲ ኦፍ አስ ወይ በእንትንና ወይ ዘፋኞቹ እንደዚህ ወይ እንትኑ እንደዚህ ያሉ ስላልሆነልኝ ነው ወይ እንትን ስለሚያስፈልገኝ ነው አተማኝ በቃ አቁም። ችግሩ የራስ ነው። ራስን ፈትሽ። የራሳችን ችግር ፈጣሪዎች ራሳችንን ብዙ ጊዜ እሷ ነገር ስላለች ነው። መለስ ብሎ ራሱን ያላየ ሰው መልሱን አያገኝም። ኃላፊነትን ለራስ መውሰድ ጥሩ ነገር ነው። አንድ ችግር ለመፍታት እኮ ሶርሱን ነው አይደል መመልከት ያለብሽ። መጀመሪያ ችግሩን ሪኮግናይዝ ማድረግ መጀመሪያ አለ ችግሩ ማለት። እሱን ካወቅሽ በኋላ ነው ስለ ሶሉሽን ማሰብ ያለብሽ። እሱን ሪኮግናይዝ ሳታደርጊ በፊት ግን ዝም ብለሽ ስፔኩሌት ብታደርጊ ምንም አታመጪም። ማሳበብ ይሆናል ስራ። ዝም ብለሽ ማሳበብ ነው። ስታሳበቢ ኖሪ ምንም አታመጪም። ይቀጥላል። በሰክል ፖይንት ግን ማንኛውም ስራ ውስጥ ላለ ሰው በራሱ ስራ በራሱ ጫማ ሆኖ ቢያየው ልኩን እንዲያገኙ ይረዳል ብዬ አስባለሁ። ኤግዛክትሊ ይመስለኛል። አትሊስት እኔ በተረዳሁበት በተረዳኸው ልክና ልክ አይደለም ሰው ይፍረድ። አይ ዶንት ማይንድ ግን ኤክስፒሪየንስ ነው ሼር የምናደርገው ያንተን መንገድ ሼር እናደርግና ያቺ ባትደረግ ጥሩ ናት። ናይስ። ከዛ በኋላ የሚካኤልን ሰራ ነው የሚኪን ኦሬዲ ጀምር የነበረ ቴዲ ሲገባ በመሃል ከሚኪ ጋር ብሬክ አረኩ። ያ ቴዲ ስፔሻል አቴንሽን ይፈልጋል። መደረባ ይችላል ቻሌንጅ ትችላለሽ። ከልክሎ ምናምን አይደለም ከልክሎ ምናምን ሳይሆን አንቺ ቻሌንጁ ይበዛብሻል። ስራው ላይ በጣም ጫና አለው። እሱ ስላለ ያንን ነገር እንትን ለማድረግ ስትይ ሰውን ለማስቀየም ትጀምሪያለሽ ምናምን። ያ ነገር ከሚሆን ቀድመሽ ትናገሪና በቃ እቺን አንዴ ልጨርስ። ከጭንቀት የመጣች መልስ መሰለች ለብዙ ሰው መልሻታ። ስፔሻል አቴንሽንም የሰጠን ሊመስል ይችላል። ያው እኔ ከቴዲ ጋር በመሰራበት ጊዜ እሱ የነበረበት ቻሌንጅ ስለነበረ ለመፍጠር ምናምን ገና ብዙ ከርቆ አይደል ቆይቶ ስለነበረ ጥቁር ሰው ከመሰራቱ በፊት ቻሌንጅ ውስጥ ስለነበረ ፉል አቴንሽን ይፈልግ ነበር። እሱ ጊዜ በደንብ ይፈልግ ነበር። ምንድነው ሳቲስፋክሽን የምትባለው ነገር ለማግኘት በጣም አስቸጋሪ ነበር በዛ ሰዓት። ያንን ለማድረግ ሲባል ከኔም የሚጠበቅ ነገር አለ ምናምን። ጎበዝ ክሬተር ነው፣ በጣም ኃይለኛ ክሬተር ነው ምናምን። ያንን ክሬሽን ወይም ደግሞ በጭንቅላቱ የሚያስባቸው ነገሮች ሪያሊስቲክ እንዲሆኑ አንቺ ፕሬዘንት መሆን አለብሽ። አንቺ ፕሬዘንት ካልሆንሽ አይሆንም። ካልሆነ ደግሞ ዝም ብለሽ ቀኑን እያባከንሽ ነው። በዛ ውስጥ ግጭት ይፈጠራል። በስማም ትርምስ ብዙ የወጣ ጊዜ ያሳልፈናል በሰዓቱ። ፋይናሊ ግን ስራው ሲወጣ እግዚአብሔር የተመሰገነ ቆንጆ ስራ ሆኖ ወጣ እንጂ ብዙ ነገር ነው የሚታለፈው። ይሄ ለሱ ብቻ አይደለም፣ ብዙ ሌሎች ስራዎች ላይም አጋጥሞኛል።
look the same kind of challenge this is part of the work የስራው አይነት የስራው ጸባይ ነው ባህሪው ነው በቃ so ያ ቻሌንጅ አለ ገባሽ ስለዚህ ያንን እንደምንም ማመጣጠን ከባድ ነው so በመሃል እኔ የሚኪን ማቆም ነበረብኝ ሌላኛው ትልቅ ፕሮጀክት ጄ ላይ ነበረው በሰዓቱ የሱ ስለነበረ ማለት ነው so ከሱ በፊት I think ይመስለኛል የአቤል ሙልጌታ አልበም ወጥቶ ነበር ከሚኪም ከቴዲም በፊት ከሚኪ ሲንግል በኋላ ማለት ነው so ሞዴሬትሊ እንደውም ያቤል ቀላል ነበር በኋላ የቴዲ በጣም አስቸጋሪ ወቅት ነበረ እሱን ሰራና ጨረስን ከዛ ተመለስኩኝ ወደዛኛው ፕሮጀክት ስንት ጊዜ ፈጀበ ከቴዲ ጋር ወይስ ከቴዲ ጋር ለመስራት አንድ 2 አመት ከ10 ወር እንደዚህ ጥሩ ነው እንደውም ተጨረሳችሁ አይደል ነው ወይስ በጊዜ በጣም ስንት ሙዚቃ ነበር ተጫወትከው አንድ 20 ምናምን ሙዚቃ ምርት ነበር ነው ሙከራ ነበር በቃ ውስጥ ነው የሚገኘው ኮንስታንት ትግል ነበር መፈለግ ውስጥ ነው ፓርትሺፕ እንዳይመስልሽ ኬድ እኔ እሱ ነው ከአሪፎቹ ሜሞሪዎች አስቸጋሪዎቹ ሜሞሪዎች ናቸው የሚበዙብኝ ታስቸግረው ነበር ማለት ነው እሱም ያስቸግረኛል እኔም አስቸግረዋለሁ ሳክስ ማለት ነው ያው እንትጋበኛ ነኝ መሰለኝ ትንሽ በሰዓቱ ግን እሱ የነበረበትን ስቴት ኦፍ ማይንድ ለመረዳት took a while አንደርስታንድ የምታደርጊው ሌላ ነገሮችን ስትመለከች አይደለ መቀጠል በጣም ከባድ ነው ጥሩ ነገር ሰራሽ ለመቀጠል ከባድ ነው ይሄ ነው እኮ የሆነ ተፋጭቶ የመጨረስና ውጤት ማየት ነው ውጤት ላይ ሲሆን እግዚአብሔር የተመሰገነ ነው ጥሩ ነው አለቀ ከቴዲ ጋር እንግዲህ 2 አመት የሥራ ቆይታ አድርጋችኋልና በተወሰነም ደረጃም ቢሆን ተተዋወቃላችሁ እስቲ ቴዲ ምን አይነት ሰው ነው ባንተ አንደበት ግለጸው በእውቀት የተሞላ ሰው ነው ጥግረስ በእውቀት የተሞላ ሰው ነው ለኔ ዩኒቨርሲቲ ማለት ነበር with all its challenges ከሁሉም ቻሌንጅ በላይ ከቴዲ ብዙ ነገር ነው የተማርኩት ዛሬ ለምሰራው ስራ ምክንያት የሆኑኝ ነገሮች ዛሬ አውቃታለሁ ለምላት ትንሽ ቁንጽል ለሆነች ነገር ትልቅ ድርሻ ይወስዳል ቴዲ በተለይ ዘፈንን አንደርስታንድ በማድረግ ዘፈንን ክሬት በማድረግ ደረጃ ግጥምና ዜማን አቲኒዌት በማድረግ ደረጃ ነገሮችን በመረዳት ደረጃ ልበለው አቲኒዌሽን እንኳን ሌላ በመረዳት ደረጃ እንዴት እንደሚፈጠር እንዴት እንደሚተነተን ከስር መሰረቱ ብሎ ያስተማረኝ እሱ ነው አሁን ለምሳሌ ሙዚቃ መስራት አንድ ነገር ነው መሳሪያ መጫወት አንድ ነገር ነው ስሜትን ተረድቶ ያንን ስሜት በሙዚቃ ውስጥ ስሜት እንዲገለጽ ማድረግ መቻል ግን ሌላ ራሱን ይችላል የትኛው ዩኒቨርሲቲ ያስተምርሽም እሱን ቴዲ አስተምሮኛል ይሄን ደግሞ እርግጠኛ ነኝ እና ቤሎም እና ቤኪም ምናምን ሁሉም ይመሰክሩልሻል በኋላ የሚመጡትም ራሱ ኤልያስም ይሄንን ይናገር ነበር ለሱ ብቻ የተሰጠ እስኪመስል ድረስ ነው የሚገርመኝ እና ደግሞ ህፃን ልጅ በሚገባው መንገድ ማስረዳት ይችላል ቴዲ ለኔ ያሪፍ የነበረው ነገር እሱ ነበር ህፃን ልጅ በሚገባው መንገድ ያወራል አይደል እንደዚህ ተሰብስበን እንደዚህ ምናምን ስንቀመጥ ምናምን ይቆጣጣራል ቤቱን እና በሚናገርበት ጊዜ ዝም ብለሽ ዘለሽ ቀልዱን ብቻ የምትሰሚ ከሆነ ተሸውደሻል ቁጭ ብለሽ አንዳንድ ጊዜ የሚናገራቸውን ቁም ነገሮች ተኮር ብለሽ ስትመለከቺ ግን መጽሐፍ ነው በጣም ጎበዝ ሰው ነው በዚህ እና ለኔ ሚውዚካል ዕውቀቴ ላይ በጣም ቴክስቡክ በቃ ዩኒቨርሲቲ ከዛ በኋላ የማን መጣ ዘሪቱ አይደል ዘሪቱ ጀምሬ ነበር ከኤልያስ በኋላ ይመስለኛል ማጆሪቲ ኦፍ ዘ ወርክ እኔ ጋር ነው የሰራችው ከኔ ጋር ብዙ ስራ ሰርተናል በጣም ታለንትድ ናት ጥግ ድረስ የራሷን ማቴሪያል ራሷን ናት የምትጽፈው ማጆሪቲ ኦፍ ዘ ታይም ሚውዚካሊ በጣም ሪች የሆነች ሰው ናት ጎበዝ ነበረች ሪሌቲቭሊ ቀላል ነበር ከሷ ጋር መስራት ሴቶች ቀላል እንላለን እንመቻለን እኮ ነስወሽ እንደዛ ብሎ ነገር ግን ያው ስራ ላይ ሪስፖንሲብል ስለነበረች ሲሪየስ ስለነበረች ያ ነገር ጥሩ ነበር ከሷ ጋር የነበረን የወርክ ሪሌሽንሺፕ አሪፍ ነበር በጣም
እንደው ከዚህም በኋላ ሊሆን ይችላል ወይም ከዚህ በፊትም ከሰራሃቸው ሰዎች እንደው በሰራሁት ብለህ ትመኘው የነበረ ሰው ነበር ወይስ እንደው ወደፊት ስም ትመኘው አለ ወይ? በጣም ሞደው አንድ አርቲስት አለ ዛሬ በህይወት የለም። አርቲስት ዶክተር አሊ ቢራ አንድ ትራክ ለመስራት እድል አግኝቻለሁ። አንድ ከሰው ጋር ከአብርሃም በላይ ነው የሚባል አንድ የኔ ጓደኛ አለ፣ አደገኛ ዘፋኝ አለ፣ ሌላ ደስ የሚል ልጅ። ከሱ ጋራ ለሁለት ሰሩና በዛውም ልደቱን አከበርን። ቤቱ ሄደን ቤቱ ነው ውስጥ ቃውላ ገጥሜ የሰራሁት በሰዓቱ እና ሙሉ ስራ እንሰራለን ተሰራለህ ምናምን ብሎኝ በተስፋ ላይ ያለው ነው። አልሆነም። ነፍሴ ማር ከሱ ጋር መስራት በጣም ፈልጋለሁ። ወደፊትስ እንደው ያልሰራው ሰው ካለ? ያልሰራው ሰው አለ። ከብዙ ጋር ሰርቻለሁ። ከብዙዎች ጋር ሰርቻለሁ። ጋሽ ማሙድን ስቴጅ ላይ ተገናኝቻለሁ። የስቱዲዮ ስራውን አሁን እሱን አላስቸግርም። አስተዋለች ካስቱ ጋር ስቴጅ ላይ ብዙ ጊዜ ሰርቻለሁ። ስቱዲዮንም እሷን አላስቸግርም። በሰዓቱ እኔ የነበርኩበት ያው የተፈለከበት ሰዓት ላይ ቢዚ ነበርኩ። በዚህ አይነት ቀውስ ውስጥ ስለነበርኩ ቅድም የነገርኩሽ አይነት ቀውስ ውስጥ ስለነበርኩ ማስቀየም ማልፈልጋቸው ሰዎች ናቸው እነዚህ ሰዎች። ልክ አይደለም ነው በኋላ ይቆጭሻል። ጥሩ አይደለም። ቫልዩ ማወቅ ነው ይሄ እና እነሱን ላስቱ ጥያቄውላ ስራቱ ላተብዬ እሷን ከምሰራ ሄጂ በየቀኑ ጊታር ሄጂ እሷ ቤት የተጫወት እሷ ዜማ ትስራላ እንዳትቀየመኝ በማሰብ ነበረ። አሁን ከተረጋጋው በኋላ እግዚአብሔር ይመስገን ሲቹዌሽኑ ከመጣ ደስ ነው። በቃ እኔ ነኝ የቀረው ማለት ነው። ትዘፍኛለሽ? ልዘፍን ነው ልገባው ነው። ሁሉም ሰው ከፈለገ መስፈን ይችላል ብለዋል። እንግዲህ ማውራት ከቻሉ እንግዲህ ዘፈነ እኮ አይደል እንግዲህ አይ ጌስ ማንም መስፈን ቻለ አይደል? እንዴው አረታ ፕሮሞት አድርጎሽ እንዲህ ካቀለልሽ አይቀር እንዲህ መስፈን ቀላል ነገር አይደለም። እንዴ ክብደቱን ተናገርኩ እኮ በጣም ብዙ ነገር የሚያናጋ ነገር ነው። መስፈን ራሱ ከባድ ነው። ይሄ ግጥም መጻፉ ምናምን እሱ ራሱን የቻለ ከባድ ነገር እንደመሆኑ ቀደም እኮ ነግሬሻለሁ ስለ ትወና አይደል? መስፈንም ትወና አይደል? በጣም አዎ። መስፈንም እኮ የራስሽን ባህሪ የራስሽን አስተሳሰብ ሙሉ በሙሉ ታውጪና እንደውም እሱ ይከብዳል። ለምን በሪትምና በሜሎዲክ ኮንቴንት ውስጥ ታጥረሽ ነው የምትተውኝው። እንደዛ ቢሆን ኖሮ ሁሉም የሚችለው ነገር ቢሆን ኖሮ ሁላችንም ባረግ ነው ኖሮ። ለምን በጣም ብዙ ዘፋኞች ነው እንዳሉን ኢትዮጵያ ውስጥ ሰክሰስፉል ብለሽ ማይችሉ እንዳይሞክሩት እያልክ ነው? ነው ይሞክሩት። ለምን አሪፍ ነው ለኛ ስራ ይበዛል። ግን መክሊትሽ ካልሆነ ለምን ትታገያለሽ? ግዴታ ሙዚቃ ውስጥ መሆን ከፈለግሽ ኔሴሰሪሊ ዘፋኝ ወይም ኔሴሰሪሊ ጊታሪስት ምናምን አለ። በተለያየ አይነት መንገድ እርዳታ በጣም ብዙ የሚፈልግ ፊልድ ነው። ኦኬ ማኔጅመንት ቢኖር የት በደረስን። ይሄ ሁሉ ስቃይ እና የነበረ በማኔጅመንቱም ማኔጀር ሆኖ እኮ የሚውዚክ ማኔጀርም እኮ ተሆኖ እኮ የሙዚቃው አካል ነው አቀናባሪው። አዎ ማኔጅ ቢያረጋው ታዲያ ብዙ እንዲያመርት ይረዳዋል። ይሄ የስራ ስትራክቸር ኖሮን ቢሆን ኖሮ ኮርፖሬት ቢዝነስ ምን እንደሆነ እነሱ ተምረው ወጥተው እኛ አግኝተናቸው ቢሆን ኖሮ እንዴ ከዚህ የተሻለ ነገር አይኖርም ነበር። እሱን ነው ቆምልሽ። you see there are multiple ways of joining። በጣም ብዙ አይነት መንገድ አለ። እሱን ስለማናይ ነው ሁላችንም ዘፋኝ ብንሆን ይሄቺ ፍላሽ የምታረገዋ ነገር ብቻ ናት የምትታየዋን። አዎ ስለምትፈልግ ነው። በጣም ብዙ ሰው አለ የማይነገርላቸው ስማቸውን ሁላ ማታውቂያቸው በጣም ብዙ ግን ለሙዚቃው መስዋዕትነት የሚከፍሉ ግን በጣም ብዙ ሰዎች አሉ። የነሱ ቢታወቅ አሪፍ ነበር በሰዓቱ። እንደውም ይሄ ዘመን አሪፍ ነው ይታያል አይደለ? አዎ በደንብ የሚጣራል ሰው ያያል። ማን ነው ይሄን ይሰራል? ማን ነው ይሄን እንትና እኮ ነው ያቀናበረው ይባላል። እግዚአብሔር ይመስገን አሪፍ ነው። ከሙዚቃ ስልት እንደው በጣም አንተን የሚማርክ የሙዚቃ ስልት ምንድን ነው? ሮክ። አዎ ለዛ ነው ጃኖ ባንድ ላይ እንደዛ ብድ የምትሉት ሰው የእናንተ አይዲያ ነበር ማለት ነው? ሮክ ለመጫወት የኔ አይዲያ አልነበረም።
ጃኖ ሮክ ባንድ እንዲሆን እኔ አይደለሁም ያመጣሁት ወይም እኔ ሮክም የፈለገ በወደው ግን ያንን ኢንፎርስ የማድረግ ፍላጎቱም ኢንቴንሽኑም አልነበረኝም። ግን በሰዓቱ ቢላስዌል የጂጂ ጅጋዮሽ ባባ ባለቤት የነበረው እሱ ነበር ፕሮዲዩስ እንዲያደርግ መጥቶ የነበረው ማለት ነው አዲስ አበባ። ያኔ እሱ መጣ። እኔ ያው ዲስቶርሽን ወዳለው ስንጫጫ ምናምን ነገር አየና ይሄ ነገር አሪፍ ነው እንጂ ሁላችንም ከተለያየ ባክግራውንድ ነው የመጣ ነው። ጃዝ፣ ፋንክ ምናምን ያበሻ ሙዚቃ ብቻ ምናምን ሚክሱ ደስ ይላል ምናምን ብዙ አይነት ነገር የሚያውቁ ወይም ደግሞ በዛ ኦሪየንቴሽን ውስጥ ያደጉ ልጆች ናቸው የመጣ ነው የነበረው። እኔ ብቻ ነበርኩኝ ማለት እችላለሁ በሮክ ኦሪየንቴሽን ውስጥ የመጣሁት። ከዛ ግን ይሄ ነገር ጥሩ ነው፣ ይሄ አዲስ ነገር ሳይሆን አይቀርም ሞክሩት ያለው ላዞል ነበር በሰዓቱ። ስንሞክረው ጣፈጠው፣ ቀደው። ሁሉም ግን ተቀበለው። እሱ ደስ ብሎት ነበር በሰዓቱ። እናንተስ እንደ ባንድ ለመገጣጠም ቻሌንጅ ነበረው። ያንን ነገር ኮኦርዲኔት ማድረግ ፋይናሊ እኔ ላይ ወደቀ፣ ኃላፊነቱ እኔ ላይ ወደቀ እንጂ ሁሉም ሰው ኢንፑት ነበረው በስነ ስርዓቱ። ያንን ኮኦርዲኔት አድርጎ አንድ የሆነ ሳውንድ ውስጥ ለመግባት ትንሽ ቻሌንጅ ነበረው። የመጀመሪያውን አልበም የሙከራ ብለሽ ብታዩ፣ ሁለተኛው አልበም ላይ ግን ሶኒክሊ ምናምን ሁሉም ሰው ስቲል ኢንፑት እንዳለው ሆኖ ግን ኮኦርዲኔት ለማድረግና የሆነ አይነት ቶን እንዲያመጣ ለማድረግ ግን ብዙም አልተቸገርንም። ሁለተኛው ላይ ያው ባንድም በሌላ መንገድ ዳር አደረስ ነው ብዬ ባላምንም ማለት ነው። ሁለተኛው አልበማችን የመጀመሪያው አልበማችን ግን የሙከራ ነበረች። ያቺ ሙከራ ሰርታም ብዙ ስራ ሰርተናል። ሰውም ጋር በደንብ ተደራሽ ሆኖ ተወዳጅም ሆኖ ነበር። አቀባበሉም ደስ ይል ነበር አይደል? በጣም እግዚአብሔር ይመስገን አሪፍ ነበር። ጃኖ ባንድ ለምን አልቀጠለም? እንደዚህ በህዝቡ ዘንድ ተቀባይነትን ካገኘ በስራው ስኬታማ ከሆነ ለመቀጠል የከበደው ለምንድን ነበር? ይህን ነገር በተለያየ ጊዜ የተለያየ መረዳት ስለሚኖር ሊለያይ ይችል ከሆነ አላውቅም። ግን የሆነ ጊዜ ላይ አንደርስታንድ ያደረኩት ነገር ምንድነው፣ አንድ ልጅነት፣ ሁለት የግል ኢጎ፣ ሶስተኛ ፕላኒንግ አለመኖር፣ ፕሮፐር የሆነ ፕላኒንግ አለመኖር። እኛን ማኔጅ ማድረግ የነበረበት አካል ወይም ደግሞ ያንን ነገር በስነ ስርዓቱ መስመር እንዲይዝ አለማድረጉ ይመስለኛል። ሞር እኛን ፐብሊሳይዝ ማድረጉ ላይ ትኩረት ተደረገ እንጂ እኛ እንደ ግሩፕ ሶሊዲፋይ የምናደርግበትን መንገድ ማመቻቸት የመሳን አንድ። ሁለተኛ የዓላማ መለያየት፣ አት ዘ ኤንድ ኦፍ ዘ ዴይ የፍላጎት መለያየት ምናምን። በኋላም ደግሞ የአመለካከት ዲፍረንስ ችግር ፈጠረ። ያቺ አመለካከት ዲፍረንስ ደግሞ ሁሉም ኢጎውን እንዲያወጣ አደረገ። ሁሉም ሰው ኢጎ አለው። ኢጎ መስመር የሳተ ጊዜ ነው ችግር የሚፈጥረው ብዬ አምናለሁ። ኖርማላይዝ የሆነ ኢጎ ሰልፍ ስቲም ነው። that's fine። ከልክ ግን ሲያልፍ ግን አሁን ወደ ሌላ ነገር ልንመጣ ነው ማለት ነው። እሱ ልክ አልነበረም፣ ግን እርስ በርስ ያ ነገር አልነበረም። ልጅነት ነበረብን። የሚያጨቃጭቁን ነገሮች በሰዓቱ በጣም ኢምፖርታንት ነገሮች ነበሩ። አሁን ደግሞ መለስ ብለሽ ታያቸው ደግሞ ናት ሶ ትንሽ ናቸው። አይገርም? ናት ሶ ኢምፖርታንት ያቺ ልጅነት ጊዜ ማለፍ ነበረባት። አንፎርቹኔትሊ ሊቀጥል አልቻለም ማለት ነው። ያ ሁሉ ግን የተጣላው ክራውድ አሁን እርስ በርሱ ይገናኛል። እንገናኛለን ነው እንደዋወላለን። አለመግባባት ያው የግል ጸብ አይደለም። ስራ ላይ እንዲህ አይነት ችግሮች ሊፈጠሩ ይችላሉ። ቴክኒካሊ አልነበረም። ይህን ማንሳቱ ደግሞ አሪፍ የሚሆነው ምንድን ነው፣ ከዚህ በኋላ እንደው በግሩፕ ደግሞ የመድመቅ ኢንተረስቱ ያላቸው መምጣት የሚፈልጉ ወይ ደግሞ እየተንቀሳቀሱ ያሉ ወጣቶች ሊኖሩ ይችላሉና ያን ነገር አስቀጥለውት እንደው ሌጋሲውም በደንብ እንዲኖር እናንተ ከገጠማችሁ ችግር ተነስተን መፍትሄ የምትለውን እንዲህ ብናደርግ የምትለው ነገር ካለ እሱን ብናነሳ ጥሩ። መጀመሪያ ስራና ጓደኝነት መለያየት አለበት። ማብረሽ በምትሰሪበት ጊዜ ምን እንደምትሰሪ፣ ለምን እንደምትሰሪ እና ደግሞ በምትሰሪው ነገር ምን ጋር እንደምትደርሺ ክሊር የሆነ ጎል መኖር አለበት። ለዛ ጎል ደግሞ ፕሮፐር የሆነ የዲሲፕሊነሪ ስትራክቸር መኖር መቻል አለበት። ህግ መኖር መቻል አለበት። ጋይድ የሚያደርግም ጋይዳንስ መኖር አለበት ምናምን።
አትሊስት ጥናት መደረግ መቻል አለበት። እነዚህ ነገሮች ቢኖሩ ከዛ ግን ዋናው ነገር ምንድነው ምክንያታዊ መሆን በቃ ሴት ትክክለኛ ሪዝንሽ ለምታደርጋቸው ነገሮች ትክክለኛው ሪዝንሽ ምንድነው ቫልዩ የምትሰጪው ነገር ምንድነው ቫልዩ የሚባል ነገር ሊኖር ያስፈልጋል በዛኛ በነበርንበት እድሜ ያንን ነገር ለማወቅ ትንሽ ያስቸግራል ልጆች ነና ግን እያደግሽ ከፍ ያልሽ ስትመጪ ግን የትኛው ወርዝ ያደርጋል ብለሽ ስትመጪ ሌላ ነገር ነው የሚታይሽ በልጅነትሽ የሚያሳስብሽ ብር ወይም ደግሞ ፌም ወይም ደግሞ በቃ ግርግሩ ሰው ሆስ ይልልሽ ምናምን ሊመስልሽ ይችላል ሜቢ አሁን ግን ያ ላይሆን ይችላል ያንን ሙሉ ላትፈልገው ትችላለህ ፕሮባብሊ ምክንያቱም ቢሆን ኖሮ ፊት ለፊት ትታይ ነበር እሱ ስታባለ ለማግኘት የሆነ እድሜ ልክ ሲጨምር ከገንዘብ የበለጠ ሜሞሪ ቫልዩ ሰጠው ነገር ይለያል ከስራ ኮሊግ ምናምን የበለጠ እዚህ ቤተሰቦችሽ ልጆችሽ ባለትዳር ከሆንሽ ባለቤትሽ ምናምን ሚኒንግ ይኖራል ከነሱ ጋር የምታሳልፊው ነገር ከሰው ጋር ጓደኞችሽ ያለሽ መስተጋብር እነዛ ነገሮች ሜሞሪ ሆነው ሲቀሩ ፋይናሊ እነሱ ነው ይዘሽ የምትሄጂው እንጂ ብሩንም ይዘሽ አትሄጂም የሚጠፋው ነገሮች ናቸው ማያዙ ማይጨበጥ ነገሮች ናቸው በሌላ ሰው ውስጥም ደግሞ ኖረሽበት ታልፋለሽ እነዚህ አይነት ነገሮች ይመጣሉ ወደፊት very true ይመስለኛል የምትመነዝራቸው እንደውም እነሱን ነው የምትጠቀምበታለሁ ቆየ ይጣፍጣል እሱ ይመስለኛል እሱ ነው ብዬ ነው የማስበው ባንድ ለመመስረት ሀሳብ አለ ሌላ ነገር ሳይዘኝ ይቀራል ብለሽ ነው I'm a father አባት ነኝ አይደል ባንድ መመስረት ማለት ዝም ብለሽ ኢንጆይ የምታደርጊው ባንድ ኦሬዲ አሁንም እኮ የተጫወትኩ ነው ዝም ብለሽ ፕሮጀክቶችን ምናምን ልትሰሪ ትችላለሽ የተወሰኑ ፕሮጀክቶችን ግን የጃይኖ አይነት ግሩፕ ፎርም ለማድረግ ግን I don't think so ይከብዳል ትንሽ አስቸጋሪ ብለኝ ጊዜ የሚፈልግም ነገር ስለሆነ አንድ ጊዜ ሁለት ኤነርጂ ብዙ ነገር ነው የሚመጣው ነው ዘፈን ልታቆም ነው እንደዛ ነገር የዳዳህ ትመስላለህ ሙዚቃ አላቆም የፈለገ ተዋክ እስከ ስንት እድሜ ድረስ እንደው ተጫወታለህ እግዚአብሔር እስከፈቀደልኝ ድረስ ማለት ከና አላቆም ሙዚቃ አላቆም በፍጹም እዚህን ያህል ደም ውስጥ አለ ማለት ነው ምን ሌላ ነገር አይታይም ምን ልስራሽ ኢንጆይም ታረጋዋለህ በስነ ስርዓቱ አንድ ቀን ይሰራ አይመስለኝም ስራ የእውነት ከና of course ተሰራለሽ ይደክምሻል ነው ትደክማለህ ግን እንደ ስራ ግን አይቼው አላውቅም አይምሮ ውስጥ እንደዛ አይደለም nice just part of my day to day ነገር የተለመደኝ ነገር የምትወደውን ነገር እንደ ስራ ሳቆጥረው ስራ ሆኖ መስራት እግዚአብሔርን አመሰግናለሁ እሱ በጣም grateful ነኝ ብዙ ሰው እንደዛ አይደለም ብዙ ሰው እንደዛ ስለሆንኩኝ ስራዬ ላይ ለዛ ነው ፊሊንጉን አውቀዋለሁ እኔ ምንም ስራ መስሎ አይደለም የሚሰማኝ እንደዛ ሳይሆን ኢንጆይ ማረጋው የራሴ ሜዲቴቲቭ ፕሮሰስ ሊሆን ይችላል ኢንጆይ ማረጋት የራሴ ልክ እንደ ሆቢ ምናምን ብለሽ አስቢውና እግዚአብሔር እሱን በልተህ ኑር ነው ያለኝ እንግዲህ እስካሁን ሰላም ያው ስኬት ዝም ብሎ በቀላሉ አይመጣምና በሰዎች ህይወት ውስጥ ከባድ ፈተና ያጋጥማል በሚኪ ህይወት ያጋጠመው ከባድ ፈተና አለ ወይ ካለስ እንዴት አለፍከው ቀድመ እኮ ነገርኩሽ የእንቅልፉን አይበቃም አይ ካላ ሌላ እንደው እንደ ፈተና እንደ ችግር ምትፈታ ከሱ የበለጠ ነው ችግር አለ ብያለሁ anything is manageable የት ድረስ ግን ይዞ ሄዷል ሊትራሊ አብጄ ብቻዬን እስከማውራት ድረስ ማለት ይቻላል የእውነት መንገድ ላይ ብቻዬን ወርጄ ምን ነበር የምታወራ ከማገር እንደምጨቃጨቅ አላውቅም እንግዲህ የተጨቃጨቅኩ በጣም አብጄ ነበር በዛ ሰዓት እንዴት አለፍከው እምትድኙ ሲወጣ ነው አስራው ስራው ሲወጣ ትድኛለሽ ሪስፖንሱ ስታዩ ነው እንጂ ብደት አይደለም that's it ስትሬስ ነው ምንድነው መሰለሽ ሰው እኔ ጋራ ይመጣል አይደል ለስራ ሁሉም ሰው ሂት ኤክስፔክት አድርጎ ነው የሚመጣው ብዬ በነግርሽ ከዛ ደግሞ አንቺ ሰው ነሽ በየጊዜው ሂት ልትሰሪ ትችያለሽ እንዴ ኤቭሪ ዴይ ሂት አምራች ፈጣሪ ልትሆኝ ትችያለሽ እንዴ ፖሲብል አይደለም ሪያሊስቲክ አይደለም ሰው አይደለም ሶ ያ ሊሆን አልቻለም በሰዓቱ ደግሞ ያንን ኤክስፔክቴሽን ማች ለማድረግ ሲባል ብዙ ነገር ዳሜጅ አድርጌ ነበር
ኦኬ አንድ እሱ አለ ሁለት ቅድም እንደነገርኩሽ ላይፍን አለማ how to manage ነገሮችን አለማወቅ የከተተኝ ችግር ነበር ከዛ ችግር ውስጥ ለመውጣት ነው ብዙ ነገር የተከፈለውና ያ ይመስለኛል ከባዱ ነገር እሺ እንጂ ሌላ የተጋነነ የተለየ ነገር አሁን ትክክል እንደ ችግር ማትቆጥረው ቢኖርም ያው part of it አይደል part of the situation so ዛሬ ችግር ቢሆን ሲያልፍ ችግር ላይሆን ይችላል ሲያልፍ እንደ ሜሞሪ የምታሳልፊያቸው በሆነ ጊዜ ተናደሽበት ጉዳዩን ከዛ ሲያልፍ እንስቅበት የለም ልክ እንደዛ የሁሉም ነገር ፈቺ ፈጣሪ ነው እውነት ነው እግዚአብሔር ነው የሚፈታው አይደለም አንዳንድ ጊዜ መተው ለሱ ጥሩ ነው በሰዓቱ ዝም ብለሽ አንቺ እንደመጣሽ ራስሽን እዚህ ጋር እንዳመጣሽ እንደምትችል ምናምን ይስቃል ገላው ነው ያለስብሻል አይሆንም ልክ ስታዩ ግን ልክ ይተዋል እሱ ቀላል ነው it's not that difficult እውነት ነው እሱ ይፈታዋል የማይፈታ ነገር የለም በፈጣሪ የማይፈታ ነገር የለም ናይስ ስለ ፍቅር ህይወት ደግሞ እንግባ መቼ ነበር ወደ ፍቅር ህይወት የገባኸው ሚኪ ወደ ፍቅር ህይወት እንዴት ነው የገባው ፍቅር ትሩ ፍቅር እውነተኛ ፍቅር የዛሬ 11 አመት ነው ያዘኝ ትክክለኛው የሚባለው ፍቅር እሷን ማገባው ከሷም ሁለት ልጅ ወለድኩ እስካሁን አብረን እንዴ ደስ ይላል በመዘኛው ምን ነበር ግን እውነተኛ ፍቅር በምን መዘንከውና ይሄ ትክክለኛ ፍቅር ነው አልክ እግዚአብሔር ፈቀደ በእኛ ምክንያት የሆነ ነገር ምንም ነገር የለም ያንን ብቻ ነው ልነግርሽ የምችለው እግዚአብሔር የሌለበት ነገር ምንም ነገር አይሳካም እግዚአብሔር የሌለበት ትዳር የትም አይደርስም በእግዚአብሔር የማያምን ወይም ደግሞ በፈጣሪ የማያምን እግዚአብሔር በየኔ ልጥራው እኔ ክርስቲያን ስለሆንኩኝ ሌላው ሰው ሌላ ሊሆን ይችላል ግን somehow የሚያመሳስላቸው ነገር እንዳለ ማመን አለብን ፈጣሪያችን ብለን የምንጠራው አካል አለ አይደል አትሊስት እሱን እንኳን ብናዳምጥ በቂ ይመስላል እሱ ያልፈቀደው ነገር ምንም ነገር አይሆንም እኔ ዝቅ ብዬ ነው የለመንኩት ለምኜም አልተከለከልኩም የትዳር ህይወት ፈልግ ነበር ምን ነበር እንደው ምክንያት የመፈለግ ምክንያት ወጣት ነበርክ በዛ ጊዜ እንዴት ነው የትዳር ሐሳብ ራስ ወደ አይምሮ የመጣው መባከን ራስን ከማየት ይመስለኛል የራስ ሪፍሌክሽን ራስሽን ስታቂ ይመስለኛል እና ከፈጣሪሽ ጋር ትክክለኛውን ኮንቨርሴሽን ስታደርጊ የሆነ ሰዓት ላይ እንዴት ነው የሚገለጸው ይሄ ከራስ ጋር ሪፍሌክሽን ይመጣል አይደል እኔ እግዚአብሔር የተመሰገነ ይሁን በሁሉም ነገር ጥሩ አርጎ ነው ያሳደገኝ እግዚአብሔር ቤተሰቦቼም ከዛ በኋላ ግን ያው የራሳችን የምንወድቅባቸው የምንነሳባቸው ነገሮች አሉ አይደል ልክ ወደ ራስሽ መስታወት ዞር ብለሽ ስታይ ምን ያክል ብቸኛ እንደሆንሽ ፊል ታደርጊያለሽ በሰዓቱ እንደውም እኔ በጣም በልጅነቴ ነው ይሄን ነገር አትዩኔት ያደረኩት I was 27 ላይ ነው ይሄን ነገር አናላይዝ ያደረኩት ሶ ነገሮች እንዳለ ይሄድኩበት ያለው ነገር እንዳለ ደስ የማይል መስሎ ነበር የሚሰማኝ the only person በዛ ሰዓት አማክሮ የነበረው አንዱም ኤልያስ ነበር ከዛ በቃ እሱም እንደዚህ አይነት ነገር ጭንቅላት ውስጥ የምታስብ ከሆነ ወይም ደግሞ እንትን የምትል ከሆነ ፈጣሪን ቅረብ ነበር ጭቅጭቁ ናይስ በኋላም ደግሞ ያው at the end of the day የሁሉም ሰው ኤንድ ፖይንት የሁሉም ሰው ፋይናል ምኞት ማግባት መውለድ ባንድ መጠቅለል ምናምን አይደል ምኞቱ እሱን ተመኘው ግን ስመኝ ማለት በጣም ቀላል ነው ዝም ብለሽ በድግ አድርገሽ መግባት እኮ ትችያለሽ ነው እንደዛ እንዳይሆን ነበር ብዙም ኤክስፒሪየንስ ነበረኝ ከዛ በፊትም ስለዚህ ያ ቫልዩ ምን ያክል ነበረው በህይወቴ ውስጥ በይሳሰው ዝም ብዬ ነበር መንቦጫረቀው እንጂ ምክንያታዊ አልነበርኩም ሶ
ዝቅ ብዬ መጸለይ እንደነበረብኝ ገባኝ ጸለይኩ ከዛ በኋላ አወቅኩት ያ ነው ሀፕን ያደረገው ከዛ ጊዜ ጀምሮ ባለ ትዳር ነኝ የሁለት ልጆች አባት ሁለት ሴት ልጆች ለልጆች ደግሞ የሆነ ልዩ አይነት ፍቅር ደግሞ ማመን እንደውም በእኛ ስራ ትንሽ አስቸጋሪ ነው ልጆች በጣም ኤክስፔንሲቭ ናቸው በጣም በእኛ ስራ ልጆች ኤክስፔንሲቭ ናቸው በገንዘብ አይደለም በጊዜ ልጆች ጊዜ ይፈልጋሉ በጣም ይፈልጋሉ ግን ያንን ጊዜ እንደውም ምን እንደነበረኝ ፍቅር ወይም ደግሞ አብሬያቸው መሆን እንደመፈለጌ ያንን ድል አላገኘው አልሰጠኋቸውም ምክንያቱም ስራዬ ዲማንዲንግ ነው ያንን ዲማንድ ባላንስ ለማድረግ ትንሽ ተቸግሬ ነው የኖርኩት ግን እግዚአብሔርም ያው አነሳኝም ስቲል አረሱኝ ከባድ ነው እግዚአብሔር የተመሰገነ ባለቤቴም በጣም ታጋሽ ሰው ናት ማለት አይ ዶንት ኖ ማንንም እንደዚህ ሊታገስ አይችልም እውነት ትንሽ ከብዳል ግን ማንንም እንደዚህ አይታገስም አይ ቲንክ የምትረጃት ይመስለኛል አንቺ ከባድ ስለሆነ ስራቸው አይዞሽ አልልሽም ያንን ለማለት አፍ የለኝም ያን ለማለት አፍ እውነትን ነው አንደርስታንደብል ነው ቤት መሆን ማለት ወይም ደግሞ ቤትም ተሆኖ ቤት አለመሆን አለ መንፈስሽ አይምሮሽ ምናምን ሌላ ቦታ ነው ያለው ያንን ሁሉ ሀፕን አድርጓልና በዛ ሁሉ ጊዜ ውስጥ ግን የምታምንብኝ የምታከብረኝ በእግዚአብሔር ጸጋና በፈሪሃ እግዚአብሔር ውስጥ ያለች ባለቤት ነው ያለችኝ እና በጣም ሰላማዊ ህይወት ነው የምኖረው እግዚአብሔር የተመሰገነ ይሁን አሜን በጣም ደስ ይላል እንደዚህ ደግሞ የሚረዳና አፕሪሺየት የሚያደርግ ደግሞ ሲኖር እኮ ይሄ እምነቴ ነው እውነት ያው ለምትወደው ሰው ጥግ ድረስ መሄድ ግዴታ ነው ውዴታም አይደለም በየሰዋለው I don't think so end result ጥሩ አይሆንም ነበር እግዚአብሔር አብዝቶ ይባርካችሁ ሚኪ በጣም ደስ ይላል አሜን thank you ሚኪ ከመሞቱ በፊት እንደው አቺቭ ማድረግ የምፈልገው ይሄን ነው የሚለው ያስቀመጠው ግብ አለ ወይ ካለስ ምንድነው ለልጆቼ መልካም አባት መሆን መልካም አባት መሆን ጥሩ ደረጃ ደርሰው ባያቸው ደስ ይለኛል that's my end result ሌላ ነገሩ እንዳለ ሰከንዳሪ ሌላ መፈልገውን ነገር አግኝቻለሁ ሰክሰሱም ፌሙም ገንዘቡም ዲፋይን ሰክሰስ የሰክሰስ ዴፊኒሽን ይለያያል እንደየሰው ለአንዳንድ ሰው ብር ነው ለአንዳንድ ሰው ፌም ነው ለአንዳንድ ሰው የሆነ ነገር ነው ለአንዳንድ ሰው just peace ነው ሰላም እኔ ደስታም ሀዘንም ምናምን አይደለም ይሄ ፒክ ነገር የሆነ ነገር አልወድም ፒክ ነገር አልወድም ድብን ያለ ደስታ ድብን ያለ ሀዘን ምናምን አይመቸኝም መሀል ላይ ያለችው ኦፕቲመም ሰላም አልቻል እሷን ካገኘው በቂ ነው በቃ I'm good ከየት ነው ያንን ያገኘው I think አንድ ኤክስፒሪየንስ ሁለት ከማያቸው ነገሮች ከማነበው ነገርም ከኖርኩት ኑሮ አቋያ ከፈጣሪ ጋር ያለ ይመስለኛል አሁን ግን አይደል እሱማ ዲፎልት ነው ግን ፒስ ኤንድ ትራንኩሊቲ በጣም አስፈላጊ ነው እናም ደግሞ ግድ የለሽም ይሄንን መኝ እሱን ለመቀማት እየተሞከረ ነው ያለው ፒስ ኤንድ ትራንኩሊቲ የምትባለው ነገር እንድናጣ የተደረገ ነው ከዛ የሆነ ነገር ላይ ዲፔንደንት ነው እሱ ነገር ዲፔንደንት ነው ከዛ አንቺ ኖ ሞር ነፃ አይደለሽም የራስሽ ወሳኝ አይደለሽም አንቺ መቃኛ ይበጁልሻል አንቺን መቃኘት እንዲችሉ እንደዛ መደረግ አልወድም ፒስ ኤንድ ትራንኩሊቲ ስታጪ ነው ወደዛ ዳይሬክሽን ውስጥ የምትጎተችው እሱን ፒስ ካለሽ በቃ ስክነት የሚባለው ነገር ካለሽ ማሰብ ትጀምሪያለሽ በማሰብ ውስጥ ብዙ ደረጃ ብዙ ነገሮችን አኮምፕሊሽ ማድረግ ትችላለሽ ያንን ያ ይመስለኛል ካየሁት ኑሮ ከተሳሳትኳቸው ስህተቶች ነው እሱ ይመስለኛል ለኔ መፈልገው ሚኪ በቀን ውስጥ ሳያደርግ የማይውለው ነገር ምንድነው ሙዚቃ ሳልሰራ መዋል ይደብረኛል ሙዚቃ ሳልሰማ መዋል ይደብረኛል ናይስ ከነዚህ ከሁለት ውጪ ከልጆቼ ጋር ማሳልፈው ጊዜ ሞስት ኢምፖርታንት ነው
ከባለቤቴ ጋር ማሳልፈው ነገር ሞስት ኢምፖርታንት ነው ከሌላው ይበልጥ ሞር ቫልዩ መስጠው ያን ነው ለነሱ ቫልዩ ይሰጣሉ ግን ስቲል ሙዚቃ ይሻማል እነሱን ሙዚቃ ይጫናቸው ያን ረጅሙን እድሜ ነው የኖርኩት በዛ ምንም ልታረጋው አትችልም አሁን ይችላል አረ ማለት ናይስ ምትወደው የሙዚቃ መሳሪያ እንዴ መጠየቅ ከጊታር ቀጥሎ ላሳስተ ነበር ሞዶ ሙዚቃ መሳሪያ ከጊታር ቀጥሎ ምርጫ የለኝም I guess vocals ውሸቴ ነው አይደል ከጊታር ቀጥሎ ሞዶ ድራምስ ነው ድምጽ ትሞክራለህ አዎ እስቲ አይ ወፍ ያረባከ አፍራለሁ አይናፈርኝ አልችልም እና ይሄን ብዙ ስራዎች ላይ አለው የእውነት የባለቤትሽም ስራ ላይ አለ የኔ ድምጽ ኦኬ በባክ ቮካልነት አለው ብዙ ማስታወቂያዎች ላይ ሰምተሽው ይሆናል ድምጼ በማስታወቂያ ላይ በስንስራቱ ዘፈኜ ማለት ነው ዋው እንደሱ አለ በተለያየ ጊዜ አልበም ጀምራለሁ ጨርሰዋለሁ ላለው ቢዚ ሆናለሁ ተዋለሁ ጀምራለሁ ተዋለሁ እንደዚህ ይሄንን ግን ብዙ ሰው የሚያውቀው አይመስለኝ አረ ያውቁታል ብዙ ጊዜ እንደውም ሰው ጫት ለፍልፍ ምናምን የሚለኝ ይመስለኛል ከዚህ ጋር አልበም ማውጣለሁ ብለህ ነበር በቃ ወስኜ የነበረበት ሰዓት ነበረ ከዛ ብዙ አይነት ነገሮች ሲመጡ አንዴ ስተው አንዴ እንደገና ደግሞ ሞራል ሲመጣ ለመስራት ነው ማታረጊው ነገር አታውሪ ይሻላል ዝም ብላ ይሻላል ዝም ብላ ስራ በቃ ወሬ ሲወጣ እናወራለን ከኔ ጋር ምትወደው ምግብ ካበሻ ሽሮ my main food ሽሮ ከሽሮ ቀጥሎ ጥሬ ስጋ ብዙ ወንዶች መርጫ አይደል ሽሮን ወዳታለሁ ብዙ ማለት የማይከብደኝ ምግብ ስለሆነ በየጊዜው ማክሰሰብል ስለሆነ አሪፍ ታይም ደግሞ ለማሳለፍ ስትፈልጊ ከክራውድ ጋር ያለኝን ሜሞሪ ምናምን ደግሞ የሚፈጥርልኝ ደግሞ ጥሬ ስጋ ነው ጥሬ ስጋ ይመቸኛል ከሻይና ቡና ከባቲና ትዝታ ከሙዚቃ ቅኝቶች ለምን ትዝታ ተሰለሰለ በትዝታ እኔ እንጃ ትዝታ ይቀለኝ ትዝታ ተወዳለ ማለት ነው ትዝታ ቀለል ብሎ ይሰማኛል ሌላው ሚኪ እንደ ሙዚቀኛ ሳይሆን እንደው እንደ አድማጭ ልብህን ነክቶ እጅግ በጣም የወደድከው ከራስ ከህይወት ጋር ያያያስከው ስሜት የተጋራህበት የሙዚቃ ስራ አለ ወይ ካለስ የትኛው ስራ ነው አንዱን ካንዱ እንደዚህ ብዬ ልነግርሽ አልችልም በተለያየ አጋጣሚ በተለያየ ሁኔታ እንደ ሁኔታ እንትን የሚያደርጉኛል ሁሉ ጊዜ እንትን ምላቸው አሉ የራሴ ሴት ሊስት አለኝ ሁሌም ሰማቸው ማለት ነው ከኢትዮጵያ ብዙ ከዚህም ጄነሬሽን አለ ከበፊቶቹም ጄነሬሽኖች አሉኝ አንዳቸውን ካንዳቸው መለየት አልፈልግም ምክንያቱም ያ ማለት እኔ ውስጥ የነበረውን በሰዓቱ ኢምፖርታንት የነበረን ኢሞሽን አንዱን ካንዱ ያናንቅብኛል ስለዚህ አልፈልግም ጎበስ አያግሪ ሚኪ እንግዲህ ጊዜህን መስዋዕት አድርገህ እዚህ ድረስ በመምጣት ያለህን ሐሳብ የህይወትን መንገድ ሳትሰስት ሳትቆጥብ ኦነስት ሆነ እንደዚህ በደንብ ስላወራንበት ኢንትረስቲንግ አድርገህ ስላቀረብከው በጣም ደስ ብሎኛል እጅግ በጣም አድርጌ አመሰግናለሁ ስለጋበሽኝ አመሰግናለሁ እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበር ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ